የጠበቀ የነበረው እስራኤል እንግዲህ ለወራት የዛተችበትን ጥቃቷን በኢራን ኒውክሌር ፋሲሊቲዎች ላይ ከሰዓታት በፊት አካሄዳለች። ከኢራን ባክቲ ሚዲያዎች እንደመጡት ከሆነ 5 የሚሆን ዌቭ የነበረው አታክ ነበረ። hundreds of ሚሳይሎች እና hundreds of attacks የነበሩት ነበር። ኒውክሌር ፋሲሊቲዎች ብቻ አይደሉም የተመቱት፣ የአርሚ ወይም ደግሞ የኢራን ሚሊተሪ ሄድኳርተሮች ተመተዋል። የኢራን ሚሊተሪ ውስጥ ያሉ ትልልቅ ቶፕ ኦፊሻል ጀነራሎች ተገለዋል። የኢራን ኒውክሌር ፋሲሊቲ ውስጥ የሚሰሩ የተለያዩ ኢንጂነሮች፣ የኢራን የአቶሚክ ኤነርጂ የነበረው ቢሮ የቀድሞ አመራር የነበረውም ሰውዬ እንደዚሁ በቤቱ ተገሏል እና የኒውክሌር የአቶሚክ ኤነርጂው ቢሮ ኃላፊ የነበረው ሰውዬ ቤት እንደዚህ ነው የተመታው። ከተገደሉት ቶፕ ኢራናውያን ኦፊሻሎች መካከል አንደኛው መሐመድ ባጋሪ ይባላል። የኢራን የአይአርጂሲ የኢራን ሪቮሉሽነሪ ጋርድ ኮርፕስ የሚባሉት የእነሱ የሚሊተሪ ዲቪዥኑ ቺፍ ኦፍ ስታፍ ነበረ። ሪቮሉሽነሪ ጋርዱ ኮማንደሩ መሐመድ ሰላሚ ጀነራል መሐመድ ሰላሚ ራሱ እንደዚሁ መገደሉ ተነግሯል። ይሄ ደግሞ የኢራን የኤሮስፔስ ወይም ደግሞ የሚሳይል ፎርስዋ ምናምን የእነሱ አዛዥ የነበረው ክሪቲካሊ ኢንጁርድ ወይም ደግሞ በከፍተኛ ሁኔታ እንደተጎዳ የተነገረው። ቴህራን አቅራቢያ የሚገኝ የሚሳይል ዲፖም እንደዚህ መመታት ተነግሯል። እንደምትመለከቱት በተራራ ውስጥ ነው ይሄ ነገር የፈነዳው። ፕሮባብሊ ባንከር በስተር ቦምቦችን ነው የተጠቀመችው። ባንከር በስተር ቦምቦችን ነው የተጠቀመችው እስራኤል። ይህም ደግሞ በቅርቡ ጥቃት የደረሰበት ታብሪዝ ውስጥ የሚገኘው የኒውክሌር ፋሲሊቲ እና የሚሳይል ማከማቻ ቦታ ነው። ሞር ክሎዘር ሉክ ኢቭን ተራራ ውስጥ ዲፕ የተቀበሩ ቦታዎች ላይ ነው እንደዚህ አታክ የደረሰው። እንግዲህ እስራኤል አይ ቲንክ ሙሉ መረጃው ነበራት የት እንደነበሩ። እንግዲህ ኢራን ከሩሲያ የወሰደቻቸውም ከሩሲያ የገዛቻቸውም እንደዚሁም ደግሞ ራሷ የሰራቻቸው ኤር ዲፌንሶች እንዳለ ይታወቃሉ። እና በቫር 373 በቫር 313 የሚባሉት እንደ ኤስ 300 አይነት የሚመስሉ የተለያዩ ኤር ዲፌንሶች እንደነበሩ ይታወቃል። ግን እነዚህ ኤር ዲፌንሶች they failed to intercept any attack የተባለው ከኢራን ሚዲያ የወጣው ነገር ማለት ነው። ደግሞ የሚታዩት የኤር ዲፌንስ ፋሲሊቲዎች ወይም ደግሞ የዲፌንስ ሎንች የሚደረጉባቸው ቦታዎች ተመተው እየነደዱ የነበረበት ነው። ኤር ዲፌንሶቹ ወይ አክቲቭ አልነበሩም ወይ ደግሞ ጭራሽ ሎንች አድርገው ሚስ አድርገዋል ማለት ነው። ይሄ በጣም ዋይድ ሬንጅ የሆነ አታክ ነው በኢራን ላይ ደረሰው። ቤንያሚን ኔታንያሁ ደግሞ ከዚህ ከጥቃት በኋላ የመግለጫ ሰጥቶ ነበረ። የእስራኤል ሕዝብ እንግዲህ እንደሚደበቅ ላልተወሰነ ጊዜ ኢቭን ከዚህ በፊት ከነበሩ ጊዜ ሁሉ ረዘም ላለ ጊዜ ስራውን አቋርጦ እንደሚደበቅ ነው የተናገረው። አሁን እስራኤል ሙሉ በሙሉ is bracing for an attack በቃ እየተዘጋጀች ነው ላይ ለሚደርስበት ጥቃት። ያው ኢራን ዝም ትላለች ማለት ከባድ ነው። የአሜሪካ ኢንቮልቭመንት ምናምን ምን ይመስላል የሚለውን ደግሞ እንግዲህ በቀጣይ ቪዲዮዎች እንትንላችኋለሁ እነግራችኋለሁ። አሜሪካ በነበረው የዚህ በጥቃቱ ላይ ኢንቮልቭመንት ሙሉ በሙሉ ክዳለች። ምንም አልተሳተፍኩም፣ በሚሊተሪ ጉዳይ ላይ ምንም የተሳተፉበት ነገር የለም የሚል ክዳለች። ነገር ግን የእስራኤል አርሚ የእስራኤል ሚሊተሪ ወይ ደግሞ የእስራኤል ኤር ፎርስ እርግጥ ነው መድረስ ይችላል ኢራን ላይ፣ ግን እንደዚህ አይነት ለረጅም ጊዜ መቆየት የሚችል ጥቃት ማድረግ አይችልም ብቻውን። ለምሳላችሁ እስራኤል ብቻውን ይሄን ጥቃት እስራኤል ብቻውን ብታደርገው ኖሮ ይሄ ሁሉ በአንዴ ይሄ ሁሉ ቦታዎች ታርጌት አድርጋ መምታት አትችልም። መድረስ ትችላለች፣ እርግጥ ነው ልትደርስ ትችላለች፣ ግን ይህን የሚያክል ሰፊ የሆነ መጠነ ሰፊ የሆነ ጥቃት በአንዴ ማድረስ አትችልም። ቢካዝ ያሏት ጀቶች ውስን ናቸው። አየር ላይም ኤሪያ ሪፊውል ያስፈልጋቸዋል። ከኢራንና ከእስራኤል መካከል ያለው ዲስታንስ ያለው ርቀት በጣም ትልቅ ነው። ኤሪያ ሪፊውል ላያቸው ያስፈልጋቸዋል። ስለዚህ በኤሪያ ሪፊውል ጉዳይ ደግሞ እስራኤል ትንሽ ደከም ትላለች። ምናልባት አሜሪካ ኢንቮልቭ ሆናለች ብዬ ላስብ የምችለው እዚህ ላይ ነው። የኤሪያ ሪፊውል ወይም ደግሞ አየር ላይ ነዳጅ ለእስራኤል ጀቶች በመቅዳት አግዛቸዋለች ብዬ አስባለሁ። ናታንዝ የሚባለው የኒውክሌር ማብሪያ ቦታዋ እንደተመታና ቴምፖራሪ እንደተዘጋ የኢራንን ኦፊሻሎች ወይ ደግሞ የኢራንን ሚዲያዎች አሳውቀዋል። ደግሞ ጭራሽ ኤርቤዟን የተመታው በአየር ከዚህ በኋላ እንዳይነሱ የኢራን ጀቶች እንዳይነሱ ኤርቤዛቸው ሁሉ የተመታ ነበረ። ደግሞ ራዳር ሳይት ነው የምትመለከቱት። በኢራን ውስጥ የተመታ ራዳር ሳይት ነው። የራዳር ማሰራጫ የራዳር መቀበያ ቦታ። ራዳር ሳይቶች ተመተዋል፣ ሚሳይል ሳይቶች ተመተዋል፣ ኒውክሌር ሳይቶች ተመተዋል። ከዚህም በተጨማሪ ኤርፎርስ ቤዞች ተመተዋል፣ ዋና የሚባሉ ጀነራሎች ተመተዋል። ባይ ዘ ዌይ ብዙ አልቆየችም ኢራን የአዲስ ቺፍ ኦፍ ስታፍ ሰይማለች በመሐመድ ባጋሪ ቦታ። አሁን እንግዲህ መልስ ነው የምንጠብቀው። ኢራን በቃሏ ትገኛለች ወይ? ይሄ ጥቃት ከደረሰብኝ የዩኤስ ቤዞች እንደዚሁ መታለው ያለችው ነገር ትመታለች ወይ? ከዚህም በተጨማሪ ደግሞ የእስራኤልን የማጥፋት ኬፓቢሊቲ አለኝ እስራኤልን ደግሞ ማጥፋትም እችላለሁ የሚለውን እንትኗን ተተገብሯለች ወይ? እስራኤልን የማጥፋት ዘመቻዋን ትጀምራለች ወይ ኢራን ሚሊዮን ከዚህ በኋላ የምንመለከት ይሆናል። I'll keep you updated. Your host follow 200 የጦር ጀቶችንና 330 የሚሆኑ የሚኒሽኖች ቦምቦችና ሚሳይሎች እንደተጠቀመች ነው እስራኤል የተናገረችው። እንደሚታወቀው እስራኤል የምትተማመነው ኤርፎርስ ኬፓቢሊቲዋን ነው። ኢራን ደግሞ የምትተማመነው ሚሳይል ፎርስ ወይም ደግሞ ሚሳይሏን ነው። የኢራን ኤርፎርስ ቤዚክሊ ያን ያክል ከፍተኛ ጥቃት እስራኤል ላይ ማድረስ የሚችል አይደለም እና ከ330 ሚኒሽኖች ከጣሉት ቦምቦች መካከል ቅድም የነገርኳችሁ እነ ጂቢዩ የሚባሉት የባንከር በስተር ቦምበሮች አሉ፣ ምሽግ የሚደርምሱ ቦምቦች። ከዛ በመቀጠል ደግሞ ጆይንት ዳይሬክት አታክ ሚኒሽን ወይም ደግሞ ጄዳም የሚባለው የጂፒኤስ ጋይድድ የሆነው ቦምብም እንደዚሁ ጥቅም ላይ ያው የአሜሪካ ስሪት ናቸው እነዚህ ቦምቦች። አሁን አናውንስ ከተደረጉት ውጪ የተለያዩ ሌሎች ጉዳቶችም በቅርቡ አናውንስ ሊደረጉ እንደሚችሉ የተለያዩ ሰዎች የተነበዩ ነው የሚገኙት። ኒውክሌር ፋሲሊቲዎች ተመተዋል፣ የመንግስት አመራሮች ተመተዋል፣ የኒውክሌር
ፋሲሊቲ ውስጥ ይሰሩ የነበሩ የኒውክሌር ሳይንቲስቶች ተመተዋል። ሚሳኤል ሳይቶች ተመተዋል። ኤርፎርስ ቤዞች ተመተዋል። ብዙ ነገር ነው የተመታው። እና ኢራን ሳይድ ብትመለከቱ ደግሞ አያቶላ ካሜኒ ትእዛዝ ማስተላለፋቸው ተነግሯል። እነዚህ እኛን ያጠቁን ሰዎች ቅጣት እንዲቀጡ የሚል ትእዛዝ ማስተላለፋቸው ተነግሯል። ሁሉም የኢራን ሚሊተሪ፣ የኢራን ሚሳኤል ፎርስ፣ የኢራን የቀረው የተረፈው በኢራን ውስጥ ያሉ አክቲቭ የሆኑ ሚሊተሪ ዲቪዥኖች ሙሉ በሙሉ አታክ ለማድረግ ሪታሊሽን አታካቸውን ለማድረግ ዝግጅታቸውን መጨረሳቸውን እየተነገረ ያለው። የእስራኤል ህዝብ ደግሞ እንደምትመለከቱት ለረጅም ጊዜ ባንከር ውስጥ ወይም ደግሞ ምሽግ ውስጥ መቆየቱ እንደማይቀር ከተነገረው በኋላ የተለያዩ ሰፕላዮችን እየገዛ ሱፐርማርኬቶችን ባዶ እያደረገን የሚገኘው እንዳለ ይሄ የምትመለከቱት ሰልፍ ሁሉ ሱፐርማርኬቶች የተለያዩ ሰፕላዮችን ውሃ፣ ሶፍት፣ ሳሙና ምናምን የመሳሰሉት ያው ስትደበቁ ለረጅም ጊዜ ስትደበቁ ሊያስፈልጓቸው የሚችሉትን ነገሮች ሰዎች እየገዙ በሰልፍ ነው እንግዲህ እንደምትመለከቱት። አንድ ሰዓት ወር ደግሞ ከ50 ደቂቃ በፊት ደግሞ በኢራቅ ውስጥ አንድ የተቀረጸ ቪዲዮ ነበረ። የኢራን ሰራሹ ሻሄድ የሚባለው ድሮን ወደ እስራኤል አቅጣጫ እየበረረ አንድ ሰው የቀረጸው ነበርና ያው አንድ ድሮን ብቻ ነው። ሌሎች ድሮኖች ከሱ በኋላ ይከተሉት አይከተሉት እስካሁን ደስ አላወቁም። ሪታሊሽን አታክ በቅርቡ ሊጀመር ይችላል። የኢራን እስራኤል ላይ ልታደርግ የምትችለው ሪታሊሽን አታክ ማለት ነው። እስራኤል ብቻ ሳትሆን የዚህ ታርጌት አካል የምትሆነው እስራኤልን ያገዘ ኤኒ ኤንቲቲ እስራኤል ይህን ጥቃት እንድታደርግ ኤኒ ያገዛት ኤንቲቲ ራሱ በጥቃት ውስጥ የጥቃቱ ሰለባ እንደሚሆን ነው የኢራንን ኦፊሻሎች የተናገሩ ያሉት። አዝ ኦልዌይስ ዮር ሆስት አፕዴት አደርጋችኋለሁ። +1 ኢራን ፋይናሊ ስትራይክ ዋን ጀምራለች። ከ100 በላይ የሚሆኑ ባሊስቲክ ሚሳይሎችን ወደ እስራኤል አቅጣጫ በመተኮስ ላይ ትገኛለች። የምትመለከቷቸው ቦታዎች በቀይ የተደረጉት እስራኤል ላይ ላይክ ፒንፖይንት የተደረጉ ቦታዎች ናቸው። ከኢራን የመጡ የፕሮጀክታይል ሚሳይሎች ዲቴክት ከተደረጉ በኋላ ይህ የምትመለከቱት ከቴልአቪቭ ሰማይ ላይ የተቀረጸ ቪዲዮ ነው። የእስራኤል ኤር ዲፌንሶች አክቲቬት እንደሆኑ ተነግሯል። የተወሰኑ ሚሳይሎችም ቴልአቪቭን እየመቱ ነው የሚገኙት። ጥቂት ሰዓታት በፊት እስራኤሎች እንዳስጠነቀቁት ከሆነ ሲቪሊያን ቦታዎች የሚመቱብኝ ከሆነ በሚቀጥለው ስትራይኬ ኢራን ሙሉ በሙሉ ሸባ ነው የምትሆኝ የሚል ማስጠንቀቂያዎች ነበር እየሰጡ የነበረው። ግን የኦይል ሪፋይነሪዎች የነዳጅ ማጣሪያ ቦታዎች ምናምን ሳይቀሩ የኢራንን እንደምትመታ ነበር እየዛተች የነበረችው እስራኤል። ፋይናሊ እንግዲህ ኢራን የሪታሊሽን አታኳን ጀምራለች። ከ100 በላይ የሚሆኑ ባሊስቲክ ሚሳይሎች ከዚህ በኋላ ይጨምሩ አይጨምሩ ተከታታይ ማሳውቃቸው ይሆናል። ዋን ቲንግ ክሬዲት የምሰጠው ለኢራን ግን ያኔ መሰለ ጥቃት ከደረሰባት በኋላ በ24 ሰዓት ውስጥ ሎንቺንግ ካፓቢሊቲ ላይ መድረሷ ኢዝ አሜዚንግ። ይህ የምትመለከቱ ፎቶ ቴልአቪቭ ውስጥ ታርጌቱን የመታ አንድ ባሊስቲክ ሚሳይል ምን ታርጌት ያደርግ እስካሁን ድረስ አልታወቀም። የሚሊታሪ ሳይት ይሁን የሲቪሊያን ሳይት ይሁን አይታወቅም። ሞር ኦፍ ላይክ የሲቪሊያን ሳይት ነው ይመስለኝ። በመቶ ብቻ የምታመቃ አይመስለኝም። በምንም ታምር በመቶ ብቻ አታበቃም። ኢራን መቀጠሉ አይቀርም። የስትራይክ የእስራኤልም ከሰዓቱ ሙሉ እያጠቃች ነበረ። የቀሩትን የሚሊታሪ ቤዞቿንና የቀሩትን የኤርፎርስ ቤዞቿን፣ የአየር መንገድ ቤዞቿን፣ የኒውክሌር ሳይቶቿን ሳይቀር ነው የመታችው። እዚያ የምትመለከቷቸው የኢራን ጀነራሎችና የኢራን ሳይንቲስቶች ናቸው። በእስራኤል ጥቃት በዚህ በ24 ሰዓት በነበረው እስራኤል ጥቃት ውስጥ የተገደሉት ማለት ነው። ኤታማዦር ሹም ተገድሏል። የአይአርጂሲ ኮማንደር ተገድሏል። ብዙ ሰዎች የተገደሉባቸው ከነ ሳይንቲስቶቻቸው ጭምር። ከጥቃቱ ላይ የነበሩ የተለያዩ ፎቶዎች እንደምትመለከቷቸው ናቸው። ይህ አሁን የኒውክሌር ማብለያ ሳይት ነው፣ ተብሪዝ ውስጥ የሚገኘው ኒውክሌር ማብለያ ሳይት። ይህ ደግሞ የምትመለከቱት እስማኤል ቃኒ የተባለው ጀነራል ነበረ። ከዚህ ከጥቂት ወራት በፊት የሞሳድ ሰላይ ነው ተብሎ ተጠርጥሮ በኢራኖች እንደታሰረ መረጃዎች ሰምቶ ነበረ። አፍተሮል የእስራኤል ሰላይ እንዳልነበረ ተረጋግጧል። ዛሬ 100 የሚሆኑ የድሮኖችም እንደዚሁ ኢራን ወደ እስራኤል አቅጣጫ ልካ ነበር። እነዚህ ድሮኖች እንደምትመለከቷቸው በእስራኤል አየር ክልል ውስጥ እንኳን አልደረሱም ነበረ። እነዚህን ድሮኖች የጆርዳን ሚሊተሪ ሳይቀር የዮርዳኖስ ሚሊተሪ ሳይቀር ኢንተርሴፕት እያደረጋቸው ወደ እስራኤል እንዳይደርሱ እያደረገ ነበረ። እውነት የአሁኑ ባሊስቲክ ሚሳይል ጥቃት ባታካሄድ ኖሮ ይሄ ምንም አይነት የመልሶ ማጥቃት አይባልም ነበረ። I will keep you updated። አልተኛም ዛሬ አይዟችሁ። What an amazing thing we're seeing። የዚህን ጥቃት ሌቭል በደንብ እያያችሁት አይደለም መሰለኝ። የተወሰኑ ሰዓታት በፊት ጥቃት እያስተናገደች ነበረ ኢራን። የተወሰኑ ቶፕ የሚባሉ ጀነራሎቿ፣ አመራሮቿ ተገለውባታል። ኤር ዲፌንስ፣ ራዳር፣ ሚሳይል፣ ባሊስቲክ መተኮሻ ሳይቶች ምናምን ተመተውባታል። ኒውክሌር ሳይቶቿም እንደዚሁ የኒውክሌር ማብሪያ ሳይቶቿ ምናምን እንደዚሁ ተመተውባታል ጥቃቱ። ከዛ ተነስታ እንደዚህ አይነት ጥቃት ማድረስ ማለት ይህ የምትመለከቱት ጠቅላላ የተኮሰቻቸው ያላቸው ሚሳይሎች ቴልአቪቭ ላይ ሲያርፉ እና ከቴልአቪቭ ደግሞ የባሊስቲክ ኢንተርሴፕተር ሚሳይሎች ኢንተርሴፕት ሲያደርጓቸው አየር መቃወሚያዎች ከ150 በላይ የሚሆኑ ሮኬቶች እስካሁን ድረስ ተተኩሰዋል። ቅድም 100 ነበሩ። ሶስተኛ ዌቭ ጥቃት በመክፈት ከ150 በላይ የሚሆኑ ሮኬቶች ተተኩሰው ነበር ወደ እስራኤል እና ከነዛ ውስጥ 30 የሚሆኑት ኮንፈርም ተደርጓል። 30 ከ10 እስከ 30 የሚሆኑት መጥተዋል። እንደዚህ ብራይት እንትን ካላቸው እንደዚህ ብራይት ልክ አየር ላይ ያሉ ገና ፕሮጀክት ያላቸው ወደ ምድር እየመጣ ብራይት እንደዚህ ከሆኑ ተመተዋል ማለት ነው። አየር ላይ እየተቀጣጠሉ ነው ማለት ነው። ለምሳሌ ቼክ ዲስ አውት። እዚህ ጋር ፈነዳ። ኢንተርሴፕት ይህ አለፈ ሂት። ይህ ማናዘር አታክ ነው። ኢትስ ሃይፐርሶኒክ በጣም ፈጣን ነው። በቴልአቪቭ ውስጥ የሚገኘው የእስራኤል መከላከያ ሚኒስቴር ዋና ቢሮ ሄድኳርተርም አካባቢ ፍንዳታ ተሰምቷል። እንደተመታ ብዙ ሰዎች የተናገሩ ይገኛሉ። ኢትስ አንኮንፈርምድ ሳይመታ አይቀርም። የእስራኤል ሚሊተሪ ወር ደግሞ የእስራኤል መከላከያ የአይዲኤፍ ቃል አቀባይ የሆነ ሰውዬ መግለጫ የሰጠ ባለበት ሰዓት ነበር ይህ ጥቃት የተካሄደው እና መግለጫውን አቋርጦ ነበር የተመለሰው። አሁን መግለጫውን መልሶ ሰጥቷል ከነበረበት ተመልሶ። በዚህ መግለጫ ላይ የምንተናገረ መሰላችሁ? የጥቃቱን ቦታዎች ብሮድካስት የምታደርጉ ሰዎች ከስራችሁ ተቆጠቡ። የጥቃቱን እንትን ማሳየት የለባችሁም። ጠላት ይህ ነገር ተጠቅሞ ድጋሚ ያጠቃናል የሚል ነገር ተናግሯል።
So this clearly shows ኢራን ያለመቻቸውን ቦታዎች እየመታች እንደሆነ ማለት አንድ ቦታ ላይ ሚሳኤል ሂት አረገ ማለት እዛ ጋር ደካማ ኤር ዲፌንስ አለ ማለት ነው። ኦር ደግሞ ኤር ዲፌንሶች ኢንተርሴፕት ማድረግ አልቻሉም ነበር። ስለዚህ ያ ቦታ ድጋሚ ታርጌት ይደረጋል። አሁን የምንጠብቀው ምንድነው ታውቃላችሁ? አሜሪካ ቤዞች ላይ አረጋዋለሁ ያለችውን ጥቃት ነው የምንጠብቀው። የኢራን ታረጋዋለች ወይስ አታረገውም? ወይም ደግሞ መረጃዎቹ እጄ ገብተዋል ያለቻቸው የተለያዩ የኢራን ኒውክሌር ፋሲሊቲዎች፣ የኢራን የኒውክሌር መሳሪያ ኒውክሌር ጦር መሳሪያ ማከማቻ ቦታዎች ላይ ጥቃት ትሰነዝራለች ወይስ ትቆጠባለች? ቴል አቪቭ ላይ በነበረው ጥቃት 41 የሚሆኑ ሰዎች መጎዳታቸውና ከነሱ ሰዎች መካከል አንድ ሰው እንደሞተ የተነገረ ነው። ኦፕሬሽን ትሩ ፕሮሚስ ወይም ደግሞ እውነተኛ ቃል ኪዳን 3 የተባለውን ጥቃቷን ኢራን ጨርሳለች በአሁኑ ሰዓት። እናም ከዚህ ጥቃት በኋላ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለህዝባቸው በመውጣት ይህን ጥቃት ምላሽ እንደሚሰጡ ተናግረዋል። የተወሰኑ የእስራኤል ፋይተር ጀቶችም እንቅስቃሴ እያደረጉ እንደሆነ ተነግሯል። ሪታሊተሪ ወይም ደግሞ መልሶ ማጥቃታቸውን ለማካሄድ አይ ዶንት ቲንክ በዚህ በቅርቡ የሚፈጠር ምክንያቱም ያው ባሊስቲክ ሚሳይሎች ለመድረስ የሚፈጅባቸው ጊዜና ፋይተር ጀቶች ለመድረስ የሚፈጅባቸው ጊዜ በጣም ይለያልና ላይክ ሱን ኢናፍ የሚደረግ አይመስለኝም። ከዚያው ያው ፕሪፓሬሽን ያስፈልጋቸዋል። ጀቶች ኤሪያ ሪፊል መዘጋጀት አለበት። የአየር ክልል ነጻ መደረግ አለበት። ቪዥዋል ነገራቸው ጥሩ መሆን አለበት። ስለዚህ በማታ በዚህ አይነት ጉዳይ ላይ ስትራይክ የሚያደርጉ አይመስለኝም። ያው ፎር ሹር የሆነ የሪታሊቶሪ ወይም ደግሞ መልስ ምት ከእስራኤል ሳይድ እንደሚኖር ጠብቃለሁ። በጣም የሆነ በሁለቱም ሳይድ የሚወጡት መረጃዎች ግማሾቹ ውሸት ናቸው፣ ግማሾቹ እውነት ናቸው እና የትኛው ለመለየት በጣም ይከብዳል። ስለዚህ ከዚህ በኋላ ያው እየቆየው እያጣራው ነው ነገሮችን ልነግራችሁ የሚችለው። እዚህ ዌይት ፔሽንትሊ እነግራችኋለሁ። ሁሉም ነገር የተረስኩበትን ያወቅኩትን ነገር ለእናንተ አሳውቃቸው የምደርስበትን ነገር። ለዛሬ መጨረሻ አፕዴት የሚሆነው ይሄ ነው። አዲስ ነገር ካልተፈጠረ በስተቀር ሁላችሁም ተኙ። ማታ የመጨረሻውን አፕዴት ከሰጧችሁ በኋላ there was an attack የኢራን ባሊስቲክ ሚሳይሎች እስራኤልን ታርጌት አድርገው ነበረ። እንግዲህ እስራኤልን ፕሮቴክት በማድረግ ዙሪያ ላይ እስራኤልን በመጠበቅ የኢራን ባሊስቲክ ሚሳይሎች በመምታትና ዳውን በማድረግ ዙሪያ አሜሪካ ኦፍ ኮርስ ተሳትፋለች እና ማታ ላይ ከባባድ የሆኑ ኢንተርሴፕሽኖች በጣም ሲታዩ ነበር አየር ላይ የኢራን ሚሳይሎች አየር ላይ በሚከሽፉበት ሰዓት ማለት ነው። እዚህ ጋር የምትመለከቱት የሆነ ቅርጽ እንደውም ዩፎ ነው ብሎ ብዙ ሰዎች እንትን ብለዋል። ይሄ ምንድነው? ከአትሞስፌሩ ውጪ ባሊስቲክ ሚሳይል ኢንተርሴፕት ሲደረግ ነው። ኢንተርሴፕት የተደረገበት መሳሪያ ደግሞ የአሜሪካው ታድ የሚባለው የአየር መቃወሚያ ነበረ። ያው እስራኤልም ልክ ወደ መንጋት አካባቢ እየነጋ ባለበት ሰዓት ላይ እስራኤልም እንደዚሁ ጥቃቶችን በቴህራንና በተወሰኑ ቦታዎች ላይ አድርሳለች። አሳዳባድ የሚባል ቦታ ላይ የነበሩ የሚሳይል ሎንች ሳይቶችን ነው እስራኤል ከነጋ ጥቃት ያደረሰችባቸው እና እንደዚህ ጋር እንደምትመለከቱት ይሄ ከዚህ ጋር ነበር ሚሳይሎች ሎንች ተደርገው እስራኤል ላይ እንትን ያሉት ማለት ነው። እስካሁን ድረስ ኦልሞስት ወደ 300 የሚደርሱ ሚሳይሎች ከኢራን ሳይት ተተኩሷል ወደ እስራኤል። እዚህ ጋር ፌንትሊ ልትመለከቷቸው ትችላላችሁ። እንደዚህ ቀጥ ያለ ነገር የምትመለከቱት እንዲህ መስመር እሱ የቲኤል ይባላል። የትራንስፖርተር ኤሌክትሪክ ላውንቸር ይባላል። ትራንስፖርት አድርጎት ኤሌክትሪክ አድርጎት ሎንች የሚያደርገው የመኪናው አካል ነው እንደዚህ የሚቆመው ማለት ነው። ከሱ ላይ ነው የሚተኮሰው። እንግዲህ ኢራን ሙሉ በሙሉ ሚሊተሪ ታርጌቶችና የመንግስት ቁልፍ የሆኑ ታርጌቶችን ታርጌት እንዳደረገችና እንደምታሽ የተናገረች ያለችው ከእስራኤል ሳይድ የሚመጣው ደግሞ ሞሮቨር ወደ ሲቪሊያን ኤሪያዎች ደግሞ ወደ ንጹሃን ዜጎች ወደሚኖሩበት ቦታ ነው የተተኮሰው። እነዛ ጥቃቶች ያረፉት የሚሉ መረጃዎች እየወጡ ነው። ያው በቴል አቪቭ እና በአካባቢያ የነበሩት ከጥቃቱ በኋላ የተነሱት ፎቶዎች የሚያሳዩት እንደነዚህ አይነት እንትኖች ነው። ሙሉ በሙሉ ወደ ፍርስራሽነት የተቀየሩ ቤቶች ነው። እዚያም እንደምትመለከቱት ያው አዘዌስ አው ኪፕ ዩ አፕዴትድ መረጃዎች ሲወጡ ተከታትዬ ፎሎ ማድረግ። እስካሁን ድረስ ኮንፈርም የተደረጉ የጥቃት ታርጌቶችና የተመቱና የወደሙ እንትኖችን ልንገራችሁ ቀስ አድርጌ ሰመራይዝ አድርጌ። ከኢራን ሳይድ የኒውክሌር ፕሮግራሟ ሄቪሊ ዳሜጅ እንደሆነ ተነግሯል። አሁን ድረስ ተብሪዝ፣ ናናትስ ምናምን የሚባሉ የኒውክሌር ሳይቶች የኒውክሌር ማብሪያ ሳይቶችና ኒውክሌር ዩራኒየም ማከማቻ ቦታዎች እንደተመቱ ተነግሯል። ኤርፎርሷ ኦልሞስት ሙሉ በሙሉ ማለት በሚቻል ደረጃ ያለውን የኤር4 ፋንተም ጦር ጀቶች ሙሉ በሙሉ ወድመዋል። የባሊስቲክ ሚሳይል ሎንች ሳይቶች ተመተዋል። ከዚህም በተጨማሪ ሃይ ኮማንድ ከፍተኛ ስልጣን ላይ ያሉ ትልቅ ጀነራሎች ትልቅ ኮማንድ የሚሰጡ ጀነራሎች እንደዚሁም ተገለዋል። የጦር መሳሪያ ማከማቻዎች የሚሳይል የጦር መሳሪያ ማከማቻዎች ከዚህም በተጨማሪ የተብላሉ ዩራኒየም ማከማቻዎች ሁሉ ሳይቀር ነው የተመቱት። እስካሁን ድረስ ሪፖርት እስከምን አውት የእስራኤል ጥቃት እስካሁን ድረስ የደረሰው ሪፖርት ገና እየወጣ ነው። ብዙ እንትኑ አላለቀም። ከእስራኤል ሳይድ ደግሞ ብትመለከቱት እስካሁን ድረስ እስራኤል ጥቃት የደረሰባት እነ ኔቫቲም ኤርቤዝ ላይ ጥቃት እንደደረሰ ተናግሯል። የተወሰኑ ወታደሮች እንደተጎዱም ከእስራኤል ሳይድ ወጣ መረጃ ያሳውቃል። ከዛ በተጨማሪ ደግሞ የእስራኤል ቴል አቪቭ ውስጥ የሚገኘው ሚኒስትሪ ኦፍ ዲፌንስ የእስራኤል ሚኒስትሪ ኦፍ ዲፌንስ ህንጻ ላይ እንደዚሁ ጥቃት እንደደረሰበት ተናግሯል። ምን ያህል ጉዳት ይድረስ እስካሁን ድረስ አልታወቀም። የኢኮኖሚና የትሬድ ሴንተሮችም እንደዚሁ በቴል አቪቭ ውስጥ የሚገኙ እንደተመቱ የእስራኤልን ኢኮኖሚ ለማሽመድመድ እንደተመቱ የተለያዩ መረጃዎች አወጥተዋል። ስቲል ኦንጎይንግ በነገራችን ላይ ስቲል አሁንም እስራኤል ስትራይክ እያካሄደች ነው። አሁንም ኢራን ለመመለስ እንትን እያለች ነው፣ እየዛተች ነው። የነገር የሚቀዘቅዝ አይነት አይደለም። ደግሞ ብዙ ከኢራንያን ሚዲያዎች ደግሞ ከኢራንያን ባክ ያደረጉ በኢራን ሳይድ የሆኑ ሚዲያዎች ብዙዎች እንደሚወጡት ከሆነ ደግሞ ኤፍ35 ጀቶች እንደተመቱ ተነግሯል። 4 ጀቶች ኤፍ35፣ ኤፍ15 እና ኤፍ16 እንደተመቱ ተናግረዋል። እስካሁን ድረስ ይሄ ነው የሚባል ሶሊድ ማረጋገጫ በዚህ ጉዳዮች ላይ አልወጣም።
ሀፕን ያርጋ አይታወቅም፣ ግን ያው ሞር ወደ አያደርግም ወደሚለው ሳይድ ነው ያለው። በአሁኑ ሰዓት ላይ አክቲቬትድ የሆኑ እየሰሩ ያሉ የኢራን የኤር ዲፌንሶች ያሉት ኤኤ ጋኖች ናቸው፣ አንቲ ኤርክራፍት ጋኖች ናቸው። እንደነ ዙ ምናምን እንደሚባሉት እንደነሱ ናቸው ያሉት። ትልልቆቹ ባሊስቲክ ሚሳይሎችን ወር ደግሞ ጀቶችን ኢንተርሴፕት ለማድረግ የሚያስችሉት እነ በቫር 373 እና ኤስ 300 ምናምን እስካሁን ድረስ አክቲቭ አይደሉም። የተለያዩ ራዳር ስቴሽኖችም ስለተመቱ እስካሁን ድረስ አብዛኛው የአየር ክልሏ የኢራን ክፍት ነው፣ ራዳሮች ተመተውባታል። ለዚህ ነው እስካሁን ድረስ የእስራኤል ጀቶች እየመጡ እየፈነጩ እንደፈለጉ እንትን ብለው አታክ አድርገው የሚመለሱት። ለዛ ነው ራዳሮቿ ተመተዋል። እና አንዳንድ ቦታዎች ላይ እስራኤል ኢራን ሙሉ በሙሉ ብላይንድ ነች። ነገሮች ቀዝቀዝ ሲሉ ስለ ኦፕሬሽኑ በደንብ ኢንዲቴል ነግራችኋለሁ። ምን እንዳደረጉ፣ የትኛው ሳይት ላይ ሄደው ምኑ እንዳጠፉ መጀመሪያ ኢንዲቴል በደንብ ነግራችኋለሁ። የእስራኤል በኢራን ላይ የምታረሳቸው ጥቃቶች አሁንም እንደቀጠሉ ናቸው። ምንም የቆመ የረገበ ነገር የለም። ሙሉ እንግዲህ ሚሊታሪ ቦታዎችን፣ የሚሳይል ማከማቻ ቦታዎችን፣ እንደዚሁም ደግሞ የኦይል ሪፋይነሪዎች ወይም ደግሞ የነዳጅ ማጣሪያ ቦታዎችን፣ ኢኮኖሚካሊ የሆኑ ስፔሻል የሆኑ ቦታዎችን ስትመታ ነበር ያለችው እስራኤል። ይህ ከጀርባ የምትመለከቱት ፈጂር ጃም የሚባለው አንደኛው በደቡባዊ ኢራን የሚገኝ የኦይል ሪፋይነሪ ወይም ደግሞ የነዳጅ ማጣሪያ ስፍራ ነበር። እንደዚህ በእሳት የጋየው የምትመለከቱት ሰራተኞቹ ወጥተው ነው እዚህ ጋር እንደምታዩት። የዛሬውን ጥቃት ለየት የሚያደርገው ምንድነው? የኢራንን ኤር ዲፌንሶች አክቲቭ ነበሩ ቱ ሰም ኤክስተንት። እነዚህ ትልልቆቹ እነ በቫር 373 እነ ኤስ 300 ወር ደግሞ ኤስ 400 አልነበሩም አክቲቭ የነበሩት። ትንሽ አነስ ያሉ ኤር ዲፌንሶች ነበር አክቲቭ የነበሩት። ኤር ዲፌንስ አክቲቭ ነበረ። የእስራኤል ጀት ተመተዋል ምናምን የሚባሉ ወሬዎች አሉ፣ ግን እስካሁን ድረስ ኮንፈርም አልተደረገም። ኮንፈርም ሲደረግ ነግራችኋለሁ። ያው እንግዲህ እስራኤል ብላ የነበረው ምንድነው? ኢራን የምታጠቃኝ ከሆነ መልሳ ኦይል ሪፋይነሮቿ ወር ደግሞ የተለያዩ የኢኮኖሚካሊ ኢሴንሻል የሆኑ ቦታዎችን እመታባታል ነበር ያለችው። ያው ዛሬ ስትመታ ነበር ያለችው። ይሄ ከጀርባ የምትመለከቱትም የኢራንን የኒውክሌር ሳይንቲስት እንደዚሁ በቤቱ ከልጁና ከሚስቱ ጋር ነበረ አብሮ አሳሲኔት የተደረገው። ድረስ በቴህራን ውስጥ ከ20 በላይ የሚሆኑ ንጹሃን ዜጎች መሞታቸው ተነግሯል። በእስራኤል ጥቃት ከኦፊሻሎቹ ወይም ደግሞ ከዋና ከአመራሮቹ በተለየ ከ20 በላይ የሚሆኑ ንጹሃን መሞታቸው ተነግሯል። እንግዲህ ይህን ጥቃት ተከትላም ኢራን በሚቀጥሉት ጥቂት ሰዓታት ደግሞ ኢን ዘ ካሚንግ አወርስ ትልቅ ጥቃት በእስራኤል ላይ ጠብቁ፣ እስራኤል ላይ ከፍተኛ አይነት ጥቃት ይሰነዝራል የሚል ነበር የተናገረችው። ነገሩ እስካሁን ድረስ ያኔ ሰዳም ሁሴን ካደረገው ጥቃት በኋላ እንደ ኢራን እስራኤልን ያጠቃ ሀገር የለም። ቤንያሚን ኔታንያሁ ደግሞ እንደተናገሩት ከሆነ ዩ ዶንት ኖ ዋትስ ካሚንግ ፎር ዩ፣ እየመጣለ ወደ እናንተ አቅጣጫ የመጣለው ነገር አታውቁትም። አሁንም አርፋችሁ ተቆጠቡ፣ ኒውክሌራችሁን በትኑ፣ ኒውክሌር ስራችሁን አቁሙ፣ ለእስራኤል ጠላት መሆናችሁን አቁሙ የሚል መልእክት ነበረ ያስተላለፉት። እንግዲህ የእንግሊዝ መርከቦችም የእንግሊዝ የጦር መርከቦችም ወደዛ አካባቢ ወደዛ ሰርጥ በመጠጋት የእስራኤልን የጦር ጀቶች በራዳርና በተለያዩ ሁኔታዎችን ለማገዝ ተጠግተው ነበረ። እንዲሁም ደግሞ የኢራን ሚሳይሎችን ለማክሸፍ ያው ግን በኋላ ላይ በኢራን ኔቪ ከነበሩበት ወደ ነበሩበት እንዲመለሱ ተነግሯቸዋል። አሜሪካና ከነ እንግሊዝ ባልተናነሰ የእስራኤልን ኤርስፔስ ፕሮቴክት ስታደርግ የነበረችው ሀገር ደግሞ ጆርዳን ነበረች። ጭራሽ የጦር ጀቶቿን በማስነሳት የገዛ የራሷን የጦር ጀቶች በማስነሳት ከኢራን አቅጣጫ የሚመጡ ድሮኖችን እንደዚሁ እየመታች ነበረ። ከዚህ በኋላ የሚመጡት ቀናት ለእስራኤልም ለኢራንም ከባድ ቀኖች ናቸው። ያው አሜሪካ እስካሁን ድረስ ዳይሬክትሊ ኢንቮልቭድ ሆኖችም አሜሪካ የራሷ ችግር አለባት። እዛው ምንትን ለሀገሩ ላይ ከባድ አይነት ብጥብጥ ተነስቷል አሜሪካ ላይ። እሱን ደግሞ ሰራላችኋለሁ። አንድ እያስተዋሉ ያልሆነ ነገር ምን እንደሆነ ታውቃላችሁ? ብዙዎች ሰዎች እያስተዋሉት ያልሆነ ነገር የኢራንን ብቃት። ሰርፕራይዝ አታክ ነበር የነበረው። ኤር ዲፌንሶቿ ተመተውባቸዋል። ራዳር ስቴሽኗ ተመተውባታል። ጦር አዛዦቿ ተመተውባታል። ባሊስቲክ ሚሳይል ማከማቻ ቦታዎች ተመተውባታል። ከዛ በተጨማሪ ባሊስቲክ ሚሳይል ሎንቺንግ ሳይቶች ተመተውባታል። ብዙ ነገር እዛ ጥቃት ተነስታ ነው በህይወት ዘመናችን በታሪካችን ልናያቸው ከምንችለው ጥቃቶች ውስጥ ሊቀመጥ የሚችል ማለት this is እኔ እንጃ ብላችሁ መጀመሪያ ላይ እርግጥ ነው ያው የኤር ዲፌንስ ድክመቷ ትንሽ ጎርቷት ነበር ይላል። ከዛ ግን እኔ አይ ዋዝ ኤክስፔክቲንግ መልሳ የማጥቃት ሁኔታዋ ሁሉ ጥያቄ ውስጥ ነበር የገባብኝ። ከዛ በቃ እንደምታዩት ነው የእስራኤልን አየር ክልል እንደዚህ። በጣም ከባዱ ነገር ምንድነው ታውቃላችሁ? የእስራኤልን ኤር ዲፌንስ ማለፍ ነበር ከባዱ። እስራኤል የራሱ ኤር ዲፌንስ ብቻ አይደለም ያላት፣ የስዊድን ኤር ዲፌንስ አላት፣ የጀርመን ኤር ዲፌንስ አላት፣ የአሜሪካ ኤር ዲፌንስ አላት፣ ዩናይትድ ኪንግደም ኤር ዲፌንስ አላት። እነዚህን ኤር ዲፌንሶች አልፈው ነው የኢራን ሚሳይሎች ዋና ከተማዋን ቴልአቪቭን የመጡት። እና ብዙ ሰው እንትን እያልኩ ነበር፣ የብዙ ሰዎች ኮመንት እየተመለከቱ ነበር። ኢራን ዝም ብላ ነች፣ ባዶ ነች። ኖ ሞስት ካንትሪስ ከእንደዚህ አይነት ጥቃት ሰርቫይቭ አያደርጉም። ከእንደዚህ አይነት ጥቃት ተመልሰው መጥተው ለማጥቃት ደረጃ ላይ አይደርሱም። ማጥቃት ደረጃ ላይ ሳይሆን ራሱ ላይ ኮንቲኒስሊ የመቀጠል ሁሉ አቅም አላት። አፕቱ እስከ 2000 ሚሳይሎች ድረስ የመተኮስ አቅም አላት። ና ኢትስ ኢምፕሬሲቭ። ትንሽ ኢንቴሊጀንሷ ላይ ኤር ዲፌንሷ ላይ እና ኤር ፎርሷ ላይ ብትሰራ ኢራን በቃ ኢራን እንግዲህ ከጥቂት ሰዓታት በኋላ ጠቃሎ ያለችውን ጥቃት በአሁኑ ሰዓት ላይ በእስራኤል ላይ ያደረሰች ነው የምትገኘው። ሊትራሊ ከ20 ደቂቃ በፊት ምናምን ነው የጥቃት የተጀመረው እና እስካሁን ድረስ ሚሳይሎች እየዘነቡ ነው የሚገኙት። በሀይፋ ሪጅን ላይ፣ በጀሩሳሌም፣ በቴልአቪቭ ሀይፋ ላይ ነው የምትመለከቷቸው። ዲስ ኢዝ ኦል ሚሳይል። እያንዳንዱ ኮከብ አይደለም ሚሳይል ነው እየመጣ ያለው። ይህም እንደዛው በእውነት ፊልም ነው የሚመስለው፣ የሆነ የፊልም ሲን እና እነዚህ ሚሳይሎች እስራኤል ላይ ከመድረሳቸው በፊት በጆርዳን አየር ክልል ላይ ያሉ የጆርዳን ኤርፎርስና የጆርዳን ኤር ዲፌንሶች እያከሸፏቸው ነበር። እንደምትመለከቷቸው እንዳለ የሚፈነዳዱት
እየከሸፉ ነው ሚሳይሎቹ። ከጆርዳን አየር ክልል የተረፉት ሚሳይሎች ደግሞ ወደ ሃይፋ ሪጅን ምናምን ሲመጡ እንደምትመለከቷቸው እንደዚህ እየመጡ ነው። ሰም አር ጌቲንግ ትሩ፣ አንዳንዶቹ እያለፉ ነው። ተመልክቷቸው አሁን እነዚህ ያልፋሉ ከዲፌንሶቹ፣ አንዳንዶቹ ደግሞ እዛው እየተመቱ እየተቃጠሉ ነው አየር ላይ ያሉት። ይሄ ተመቷል መጥቷል። እኔ ዳሜጅ አሳስመንት በቅርቡ ይኖራል። እስካሁን ድረስ አሁን ስቲል የተካሄደ ነው ጥቃቱ፣ አሁንም አላለቀም። ጥቃቱ ሲያልቅና ዳሜጅ አሳስመንት ካለቀ በኋላ አፕዴት አደርጋችኋለሁ። ዘንድሮ ተኝቶ መነሳትም እየከበደ ነው። ስለነዚህ ጥቃቶች ተከታትሎ አፕዴት ለማድረግ ተኝቶ መነሳትም ከባድ ነው። የትኛው ላይ አጸፋ እየመለሰ ነው፣ የትኛው ቀድሞ መጥቷል የሚለውን ነገር ራሱ ለመያዝ በጣም ከባድ ነው። የኢራኑ ፕሬዚዳንት የእስራኤልን F-35 ፕሌን ወይም ደግሞ ጀት መጥተው እንደጣሉ ክሌም አድርገው ነበርና ብዙ ቪዲዮዎች ብዙ ፎቶዎች ሲንሰራፉ ነበር። እንደዚህ አይነት ፎቶዎች ቀደም ብዬ በሰራሁት ቪዲዮ ነግራችኋለሁ። ይሄ ፎቶ የኤፍ-35 ፎቶ አይደለም። F-16 ይመስላል፣ F-16ም አይደለም። F-15 ይመስላል፣ F-15ም አይደለም። ኤአይ ጀነሬተድ ፎቶ ነው። አልተመታም እያልኩ አይደለም። ኮንፈርሜሽን እስካሁን ድረስ የለም። ከነሱ ከኢራን ፕሬዚዳንት ከመጣው ክሌም ውጪ ምንም አይነት ኮንፈርሜሽን እስካሁን ድረስ የለም። እንግዲህ ሌሊቱ ሙሉ የእስራኤል የእስራኤል ዲፌንሶች በጣም ኦቨርዌልምድ ሆኖ ነበረ። በመቶች የሚቆጠሩ የኢራን ባሊስቲክ ሚሳይሎች በቴል አቪቭ፣ በጀሩሳሌም፣ በሃይፋ ላይ እያረፉ ነበረ። እንደምትመለከቱት ፎቶ በቴል አቪቭ በደቡባዊ ቴል አቪቭ ውስጥ የተነሳ ፎቶ ነው። እንደምትመለከቱት ሬዚደንሻል ቢልዲንጉ ግማሽ ማለት በሚቻል ደረጃ ወድሟል። ታዲያ እስካሁን ድረስ በእስራኤል ዙሪያ ባሉ እንትኖች ላይ ባሉ ጥቃቶች ላይ ከ172 በላይ የሚሆኑ ሰዎች መጎዳታቸውና ከዛ ውስጥ ደግሞ ኮንፈርም እንዲሆኑት የተረጋገጡት 3 መሞታቸው ተነግሯል። ከእስራኤል ሚዲያ እንደወጣ ከሆነ ያው ሁለቱም የኤነርጂ ፋሲሊቲዎች ወይም ደግሞ የነዳጅ ቦታዎችን የፓወር ማሰራጫ ቦታዎችን ነው እርስ በርስ እየመቱ ያሉት የሀገሪቱን ኢኮኖሚና የሀገሪቱን ጨለማ ውስጥ ለመክተት ማለት ነው። ሁለቱም እንግዲህ የምትመለከቱት በኢራን ውስጥ የሚገኝ አንድ የኦይል ሪፋይነሪ ከቅድም ባለፈው ከተመታው ሌላ ኦይል ሪፋይነሪ ነው። ያው ነዳጅ ማጣሪያ ማለት ነው የተመታባቸው። ከዚህም በተጨማሪ ኢስፋሃን የሚባል የኒውክሌር ሪሰርች ሴንተርም እንደዚሁ እንደተመታን የተነገረው በእስራኤል ኤር ስትራይክ። በጣም ክሪቲካሊ ዳሜጅድ ሆናል። የስቶር የተደረጉ ዩራኒየም የሚቀመጡበት ቦታ ሁሉ ያው ድምጥማጡ እንደጠፋ ነው የዓለም አቀፍ የአቶሚክ ኤነርጂ ድርጅት ያስታወቀው። እንደዚሁ ሃይፋ ውስጥም እንደዚሁ ተመቷል። የኦይል ሪፋይነሪ የእስራኤል የምጠቀምበት ኦይል ሪፋይነሪ እንደዚሁ ሃይፋ ውስጥ ተመቷል። 16 የሚሆኑ ከሞሳድ ጋር ግንኙነት አላቸው ብላ ያመነቻቸውን ሰዎች ማሰሯንም ተናግራለች ኢራን። አሁን ድረስ ስትራይክስ አር ጎይንግ። የእስራኤል ኤርፎርስ በአሁኑ ሰዓት ላይ የየመን ቦታዎችና የኢራን ቦታዎች የደበደበ ነው የሚገኘው። ያው የመን ላይ የሁቲ አመራሮች ላይ 11 የሚሆኑ የሁቲ አመራሮች ላይ አሳሲኔሽን አተምፕት ወይም ደግሞ የግድያ ሙከራ ማድረጉ ተነግሯል። ይሙቱ አይሙቱ እስካሁን ድረስ አልተረጋገጠም። አዝ ኦልዌይስ አል ኪፕ ዩ አፕዴትድ ፎሎ። አሁን ማሳያችሁ ፎቶዎች በጋዛ ውስጥ የተነሱ ፎቶዎች አይደሉም። በእስራኤል በቴል አቪቭ ከተማ ውስጥ የተነሱ ፎቶዎች ናቸው። ይህን ጨምሮ ያው የእስራኤል የአየር መቃወሚያዎች ደግሞ የእስራኤል ኤር ዲፌንሶች ኢትስ ጌቲንግ ዊከር ኤንድ ዊከር በየጊዜው እየደከሙ እየሄዱ ነው የሚገኙት። እዚህ ቀደም ያው ሲቀልቧቸው እንደነበሩት ሚሳይሎችን እስካሁን ድረስ መቅለብና መምታት እየቻሉ ነው። አብዛኞቹ ከተኮሱ ሚሳይሎች ውስጥ የሆነ ያህል ፐርሰንቱ እያረፈና እንደዚህ ሰዎችን እየጎዳ እየገደለ ነው የሚገኘው። ማታ ማታ ሁሌ ለማለት በሚቻል ደረጃ ማታ ማታ የኢራን ባሊስቲክ ሚሳይል ጥቃት ይኖራል። ቀን ቀን ደግሞ የእስራኤል ኤርፎርስ ጥቃት ይኖራል በኢራን ላይ። እንግዲህ ሃይፋ፣ ቴል አቪቭ፣ ጀሩሳሌም ምናምን በእነዚህ ታርጌት ውስጥ የሚቀመጡ ቦታዎች ናቸው፣ የሚቀመጡ ከተሞች ናቸው በኢራን ባሊስቲክ ሚሳይል ታርጌቶች። ታዲያ እነዚህ ከተሞች ላይ ነው እንግዲህ ሄቪ ሎስ እያስተናገደች ያለችው እስራኤል። እንግዲህ ሁለቱም ሀገሮች አሁን ፊታቸውን ወደ ኢነርጂ ሳይቶች አዙሯል። ኢነርጂ ወይም ደግሞ የነዳጅ ቦታዎች፣ የኤሌክትሪክ ማሰራጫ ቦታዎች። ሃይፋ ከተማ ውስጥ እንግዲህ የነበረው የኤሌክትሪክ ማሰራጫ ወይ ደግሞ የፓወር ፕላንታቸው ተመቶ ሃይፋ በግማሽ ሃይፋ በጨለማ ውስጥ የምትገኘው። እዚህ ጋር እንደምትመለከቱት የሆነ ፓወር ፕላንት ይታያል። የኤሌክትሪክ ፓወር ፕላንት የሃይድሮ ኤሌክትሪክ ወይ ደግሞ የኒውክሌር ፓወር ፕላንት ሊሆን ይችላል። እዚህ አካባቢ ነው እንግዲህ ሂቱ የነበረው የኢራን ባሊስቲክ ሚሳይል። ይሄ ደግሞ በቴል አቪቭ ውስጥ የሚገኝ አንድ የመኖሪያ አፓርታማ ላይ የደረሰ ጉዳት እንደምትመለከቱ ሚሳይሎች እያለፉ ነው የሚገኙት። የእስራኤል ኤር ዲፌንስ እያለፉ እየመቱ ነው የሚገኙት። ቴል አቪቭ የሚገኘውም የአሜሪካ ኤምባሲ ማይነር ኢንጂነሮች እንዳስተናገደ ጥቂት ጉዳቶች እንዳስተናገደ ተነግሯል። ምን ያህል ሰዎች ይጎዱ አይታወቅም። የእስራኤል ኤርፎርስም በኢራን ውስጥ የሚገኙ የተለያዩ ታርጌቶችን መደብደቡን አላቋረጠም። እዚህ ጋር የምትመለከቱት ቆም በሚባለው በኢራንያን ሪጅን ውስጥ ባለ ቆም በሚባለው ቦታ ላይ የተመታ የባሊስቲክ ሚሳይል ማከማቻ ቦታ ነው። እንግዲህ ኢራኖች ክሌም እንደሚያደርጉት ከሆነ ለሚቀጥሉት 2 ዓመታት በየቀኑ ባሊስቲክ ሚሳይሎችን እስራኤል ላይ ብንተኩስ ግማሽ እንትናችን እንኳን አይነካም፣ የባሊስቲክ ሚሳይል ስቶሬጃችን ግማሽ እንኳን አይነካም የሚል ክሌም አድርገው ነበርና አሁን ብዙ ቦታዎቻቸው እየተመቱባቸው የሚገኙት ግን ስቲል በየቀኑ መተኮሳቸውን አላቆሙም። ሲኒየር ሚሊታሪ ኦፊሻሎችን በአሁኑ ሰዓት ላይ እንደዚሁ በእስራኤል ታርጌት እየተደረጉና እየተገደሉ ነው የሚገኙ። እንደ ኢራን የሲኒየር ኦፊሻሎች ሲገደልባቸው ቶሎ መቀየር የሚችሉ እንትን የሉ የሚገርም ሰብስቲቱሽን ነው የሚያደርጉት። እሱ ከሞተ 24 ሰዓት እንኳን አይሞላውም፣ ሌላ ሰው ይተካል፣ አመት ቁጭ ያደርጋሉ። አዝ ኦልዌይስ ዩ ቦይ ዊል ኪፕ ዩ አፕዴትድ። ፎሎ ማድረግ እንዳረሱ። እስራኤል የኢራን የኒውክሌር ሪሰርች ወይ ደግሞ የኒውክሌር ጣቢያዎቿን ሙሉ በሙሉ ማስቆም ትችላለች ወይ ደግሞ ሙሉ በሙሉ ማውደም ትችላለች? አትችልም። ወደ ኋላ ልትመልሰው ትችላለች? የስ። አሁንስ ባለበት ቦታ ልታቆመው ትችላለች? የስ። ብዙ የኒውክሌር ሳይቶች ቢደበደቡባትም ኢራን አንድ
እስራኤል ልትደርስበት የማትችለው አንድ የኒኩሌር ጣቢያ አላት። የኒኩሌር ሳይት ፎርዶ ኒኩሌር ኢንሪችመንት ፋሲሊቲ ይባላል። ፎርዶ የኒኩሌር ማብላያ ጣቢያቸው ነው። ኒኩሌር ያብላሉ በዌፐንስ ግሬድ ለማድረግ ዩራኒየሙን ማለት ነው። ኖርማል ዩራኒየም በምንም ታምር ለዌፐንስ ዩዝ ለመጠቀም አትችሉም። መብላላት አለበት። እንትኑ ኢንሪች መሆን አለበት። የዩራኒየም የመቀጣጠል መጠኑ ወር ደግሞ የፊዘብል መጠኑ መጨመር አለበት። ስለዚህ ብዙ ጥቃት ላይ እየተመቱ የነበሩት ማብላያዎች እንደዚህ ናቸው። ዩራኒየሙን ወስደው አብላልተው ወደ ዌፐንስ ግሬድ ወር ደግሞ እንትኑን ለመጨመር ኢንሪችመንቱን ለመጨመር የሚያግዙ ፕላንቶች ናቸው። ታዲያ እስራኤል የፎርዶ ፋሲሊቲ ለምንድነው መምታት የማትችለው? መሳሪያው የላት የምትመጣበት ቢካዝ ኢትስ ዲፕ አንደርግራውንድ ወደ መሬት በደንብ ዲፕ ነው ያለው፣ ተቆፍሮ ነው ያለው ያ ኒኩሌር ፕላንት እና እስራኤል እስካሁን ድረስ ያሏት መሳሪያዎች በምንም ታምር አይደርሱም እዛ ድረስ። ይሄ ኬፓቢሊቲ ያላት የኢራን የኒኩሌር ፋሲሊቲ ፎርዶ ኒኩሌር ፋሲሊቲ ኬፓቢሊቲ መድረስ የምትችለው ሀገር አሜሪካ ብቻ ነች። ይሄኛውን ቦምብ ተጠቅማ ማሲቭ ኦርዲነንስ ኤር ብላስት ይባላል ይሄኛው። ሌሎች ደግሞ ማዘር ኦፍ ኦል ቦምብስ ይሉታል። ያው ይሄ ብቻ ነው መድረስ የሚችለው። ላዩ ላይ እስከ 11 ቶን እንትን አለው ዋርሄድ ወር ደግሞ ኤክስፕሎዚቭ አለው እና ሜን ስራው ምንድነው? እነዚህ ትልቅ የሆነ እንትን ኤክስፕሎዥን ፈጥሮ እዛ ቦታ ያለው ነገር ማጽዳት ነው በቃ ሜን አላማው። እና the largest non ኒኩለር ያልሆነ ላርጀስት ፍንዳታ ሊያስከትል የሚችል ቦምብ ያለው ይሄ ብቻ ነው በአሜሪካ እጅ የሚገኘው። እዛም ነው እንግዲህ እነ ቤንያሚን ኔታንያሁና የእስራኤል ገቨርንመንት የአሜሪካን ገቨርንመንት እየተማጸኑት ያለው ነው እዚህ ጦርነት ውስጥ ግቡ ይሄን አጥፉልኝ ያሉት። ለዚህ ነው ይሄኛው እስካሁን ድረስ አሜሪካ ለእስራኤል አልሰጠቻትም። ግን ያው አሜሪካ ወደ ጦርነቱ ልትሳተፍም ይመስላል። ብዙ የሆኑ በብዛት በቁጥራቸው ብዙ የሆኑ ኤሪያል ታንከሮች ወይም ደግሞ አየር ላይ ነዳጅ የሚሞላባቸው ጀት አየር ላይ ነዳጅ የሚሞሉ አውሮፕላኖች ወደ አውሮፓ እየሄዱ ነው የሚገኙት ናቸው እነዚህ ማለት ነው። እና KC-130 KC-135 ምናምን የመሳሰሉት እነዚህ ናቸው እየሄዱ ያሉት። ከእንትን ላይ ተነስተው ወደ አውሮፓ ነው እየበረሩ ያሉት። እንግዲህ ምንም አውሮፓ ነዳጅ ቀርቶ ሊመለሱ አይደለም። ያው ከአውሮፓ ወደ ሚድል ኢስት የሆነ ስራ ሊሰሩ ነው የሚሄዱት። እስኪ ዊል ሲ ኦፊሻሊ ጆይን ታደርጋለች አሜሪካ ወይስ? እስቲ ዊል ሲ። በጣም የሆነ ክሬዚ የሆነ ሪፖርት እየመጣ ነበረ። አሁን የተሰማ ሪፖርት ነው እና ሪፖርት ምንድነው ቤንያሚን ኔታንያሁ ደግሞ የእስራኤል ጠቅላይ ሚኒስትር ለዶናልድ ትራምፕ አንድ ሀሳብ አቅርበው ነበር። ይህ ሀሳብ ምንድነው? የኢራኑ ሱፕሪም ሊደር አያቶላ ካሜኒን መግደል ወር ደግሞ አሳሲኔት ማድረግ። እስራኤል በጣም ከምታወቅባቸው ስትራቴጂዎች መካከል አንደኛው አመራሮችን ማስወገድ ነው። የእንትናቸውን አመራር የኦፖዚሽናቸውን ደግሞ የጠላቶቻቸውን አመራሮች ማስወገድ ነው። ሀማስ ላይ አይተነዋል፣ ሂዝቡላ ላይ አይተነዋል። አሁንም ደግሞ በኢራን ላይ እያየናቸው ናቸው። ዋና እንትኖቹን ሲገሉ ማለት ነው፣ ዋና ሚሊታሪ አመራሮችን። እንግዲህ ፕራይሊ ቤንያሚን ኔታንያሁ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለዶናልድ ትራምፕ ይህን ሀሳብ አቅርበው ነበር፣ የመግደል ሀሳቡና ትራምፕ ነው ነገር አያስፈልግም አይገደልም የሚል ማለት ነው። እውነትም እንደው እስራኤሎች ተፈቅዶላቸው ደግሞ እስራኤሎች ሀሳባቸውን አሳክተው አያቶላ ካሜኒ ቢገደሉ ውጥንቅጡ ነው የሚወጣው። ማለት የሆነ መቆም የሌለው ጦርነት ነው የሚኖረው። አይ ቲንክ ለዚህ ነው ዶናልድ ትራምፕም ይህንን ፍቃድ ያሰጡት ለእስራኤል እንጂ ያው እስራኤል ፍቃድ ቢሰጣቸው ኖሮ የምርም ካሜኒን የመግደል ቻንስ ነበራቸው ማለት ነው። የሚገርሙ ነገሮች ነው እየሰማን ያለ ነው ከእስራኤል የኢንቴሊጀንስ ቢሮዎች እና ከኢራን ኢንቴሊጀንስ ቢሮዎች እንደዚሁም የሚገራርሙ ነገሮች ነው የተሰሙት ያሉ። አዳዲስ ነገሮች ሲኖር አሳውቃቸዋለሁ። ነገር ልንገራችሁ ብዬ ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በትዊተር ፔጃቸው ላይ ነገር አጋርተው ነበር። ያጋሩት ነገር ምንድን ነው? የቴህራንን ወር ደግሞ ኢራን ውስጥ የምትገኝ የኢራን ዋና ከተማን አየርን ሙሉ በሙሉ የእስራኤል ኤርፎርስ ተቆጣጥሮታል፣ ደግሞ በእስራኤል ኤርፎርስ ስር ነው የሚል ነገር ነበር ያስተላለፉት። እንግዲህ ከባለፉት 2-3 ቀናት ውስጥ እንግዲህ በኢራን ውስጥ የምንመለከታቸው ኤር ስትራይኮች እየተካሄዱ የሚገኙት በእስራኤል ጀቶች ወር ደግሞ በእስራኤል ኤርፎርስ ነው። እንደተነገረው ከሆነ ቀድመው የሞሳድ ኤጀንቶች ቀድመው ቴህራን ውስጥ ወር ደግሞ ኢራን ውስጥ በመግባት የተለያዩ ኤር ዲፌንሶችን ዲሴብል በማድረግ የእስራኤል ጀቶች እንደልባቸው እንዲፈነጩ እንዲያደርጓቸው ተነግሯል። እንግዲህ ዛሬ በሆነ በአንድ ኤርፎርስ ቤዝ ተገኝተው ነው ቤንያሚን ኔታንያሁ ይህን መልእክታቸውን አስተላልፈው የነበረው ከፓይለቶቹ ጋር ጎን ቆመው። ከጀርባ የምትመለከቱት የእስራኤል ኤርፎርስ የሚጠቀምበት F-15 F-15 የሚባሉ የአሜሪካ ሶቪየት ጀት ነው እና ቱ ሰም ኤክስተንት የስ የእስራኤል ኤርፎርስ ተቆጣጥሮታል የኢራንን አየር። በዛው ልክ ደግሞ የእስራኤልን አየር ማታ የኢራን ባሊስቲክ ሚሳይሎች ተቆጣጥሮታል። እንግዲህ የእስራኤል የኤር ዲፌንሶች በደንብ ያደረጉት እንደነበረው በደንብ በአሪፉ ኢንተርሴፕት እያደረጉ አይደለም። ኦቨርዌልምድ ወይም ደግሞ በብዛት በሚተኮስባቸው ሚሳይል ግራ ተጋብተው ነው ይባላሉ ኤር ዲፌንሶቹ እንደዚህ አክቲቭ ያልሆኑት። አንዳንዶች ደግሞ ሚሳይል ጨርሰዋል ኤር ዲፌንስ ሚሳይሎች የሚላለ ለማን ቪዲዮ ነበር በትዊተር ላይ እየተሰራጨ የነበረ የእስራኤል የራሷ ኤር ዲፌንስ የራሷን ቦታ የራሷን ሚሳይል ማከማቻ ቦታ ሲመታ የሚያሳይ ማለት ነው። እንደዚህ ማልፋንክሽንም እያደረጉ ነው። ብቻ ያው የእስራኤል ኤር ፎርስ የኢራን አየር ክልል ተቆጣጥሮታል። እንደኔ የስ እንደናንተስ? ትላንት እንግዲህ በጣም ሲጠበቅ የነበረው የኢራን ባሊስቲክ ሚሳይል ስትራይክ ያን ያክል አልነበረም። ሞር ከጥቃትነቱ ይልቅ የሆነ ሽብር ለመንዛት ወር ደግሞ ለማስፈራራት ነው የሚመስለው እና የእስራኤል ህዝቦች ኤቭሪ ታይም ኢራን ተኮሰች ሲባል ሁሉም እንደሚደበቁ ታውቃላችሁ። ያ ሸልተር ቦምብ ሸልተር ሌሊቱን ሲመላለሱ ነው ያደሩት። በቃ መጣ እየተባለ ሲገቡ የእስራኤል የኤር ዲፌንስ እንትኖች እየተኮሱ ራሳቸውን ሲመቱ ምናምን ነው ያሉት። ኢትስ ሪፖርትድ 5 የሚሆኑ ባሊስቲክ ሚሳይሎች ብቻ እንደተተኮሱ ኢትስ ሪፖርትድ። ከኢራን ሳይድ ይሄን ያህል ቁጥር ተብሎ ይወጣ የለም ግን ያው
ከከሸፉት ምናምን ከተነገሩት አንፃር 5 ነበሩ የነበሩት። ያው ከአምስቱ ሌላ ደግሞ 2 ሚሳይሎች አልፈው ነበር የእስራኤል አየር ክልል አልፈው ገብተው ነበር። ከነሱ ሚሳይሎች ውስጥ አንደኛው ክሩዝ ሚሳይል ነው። ኢራን ለመጀመሪያ ጊዜ ነው እንግዲህ ከባሊስቲክ ሚሳይል በተለየ ክሩዝ ሚሳይል እየተጠቀመች ያለችው በዚህ ጦርነት ላይ። ያው ሙከራ እያካሄደች ነው ያለችው በእስራኤል ላይ ነው እየሞከረች ያለችው። ዶናልድ ትራምፕም አንድ ነገር በትሩዝ ሶሻል ራሳቸው በሚቆጣጠሩት የሶሻል ሚዲያ እንትናቸው ላይ ትሩዝ ሶሻል ላይ ነገር አስተላልፈው ነበር። ኢራን አረፋ ብትፈርም ይሻላት ነበር ያስቀመጥኩላት የኒውክሌር ስምምነት የኒውክሌር ዲል ኢራን ዊል ኖት ሃቭ a nuclear weapon cannot have ጭራሽ በምንም ታምር ኒውክሌር መሳሪያ ኢራን ሊኖራት አይችልም አይሆንምም የሚል ነገር ነበር ያስተላልፉት። እና ደግሞ እንደጻፉት ከሆነ everyone should immediately evacuate ቴህራን ማለት የኢራን ዋና ከተማ ብዙ ሰው ያው ኢቫኩዌት አድርጎ ከቴህራን ለቃችሁ ውጡ የሚል ነገር ነበር ያስተላልፉት። እንደተናገሩት ከሆነ ይሄ ነገር የሚያሳየው ምንድነው ያው የአሜሪካን ፖቴንሻል ኢንቮልቭመንት እዚህ ጥቃት ላይ እዚህ ጦርነት ላይ የአሜሪካን ፖቴንሻል ኢንቮልቭመንት ነው የሚያሳየው። የተለያዩ የኬሪየር ስትራይክ ግሩፖች የዩኤስኤስ ኒሚትስ ክላስ የሚባለው የኤርክራፍት ኬሪየር ከነ ስትራይክ ግሩፑ ወደ ሚድል ኢስት እየሄደ እንደሆነ ነው የተነገረው አሄድ ኦፍ ስኬጁል ማለት ነው። ሌላ ደግሞ አንድ ናሳ ያወጣው ነገር ነበረ። በስትሬትስ ኦፍ ሆርሙዝ ወር ደግሞ ሆርሙዝ በምትባለው ሰርጥ ኢራንና ኦማን መካከል ባለችው ያቺ በጣም ለኢኮኖሚክ ለዓለም የነዳጅ ኢኮኖሚ በጣም ቾክ ሆልድ የሆነች ቦታ ላይ እሳት እንደተነሳ ናሳ ዘግቦ ነበረ። ከጠፈር ላይ ሂት ዲቴክት የሚያደርጉ እንትኖች ስላሉት እዛ አካባቢ ላይ ከፍተኛ ሙቀት እንደነበርና እሳት እንደነበር ተናግሯል። እስካሁን ደስ የኢራን ገቨርንመንት ምንም ኦፊሻሊ ያመነው ነገር የለም። ማተር ኦፍ ፋክት ምንም የትኛውም ገቨርንመንት ኦፊሻሊ ያመነው ነገር የለም። እዛ አካባቢ ላይ እሳት ተነስቷል ተብሏል። ስትሬትስ ኦፍ ሆርሙዝ ፖቴንሻሊ የሚዘጋ ከሆነ የዓለም የነዳጅ ኢኮኖሚ ላይ በቃ አለቀ። እንደዚህ ነው 120 ምናምን ብር 300 ብር ነው ባንድ የሚገባው። ያው እስራኤል ደግሞ ጥቃቶቿን አላቆመችም። የኢራን ባሊስቲክ ሚሳይል ሎንች ሳይት ላይ ያው ጥቃቷን አላቆመችም። የኢራንን 1/3 የሚሆነውን የባሊስቲክ ሚሳይል ፎርሷን አውድመናል ነው እያሉት ያሉት። እስቲ ዊል ሲ። ለማንኛውም አው ኪፕ ዩ አፕዴትድ። እነዚህ ከጀርባ የምትመለከቷቸው 2 ጀቶች የኢራን ኤርፎርስ የሚጠቀምባቸው የአሜሪካ ሰራዊቶቹ F-14 ቶምካት የሚባሉት የጦር ጀቶች ናቸው። 14 ፕራይመሪሊ ለኬሪየር ግሩፕ ወር ደግሞ ከኤርክራፍት ካሪየር ላይ ሎንች የሚደረግ የአሜሪካ ኔቪ የሚጠቀሙት ኢንተርሴፕተሩ የሆነ ቢሆንም ያው ብዙ የዓለም ሀገሮች ላይ አንዳንድ የአሜሪካ ላይ የሆኑ ሀገሮች ላይ F-14 እንደ ሜን ፋይተር ወር ደግሞ እንደ ሜን አታክ ኤርክራፍት ይጠቀሙታል። ከነዚህ ሀገሮች መካከል አንደኛዋ ኢራን ነች። ኢራን እንግዲህ ከ1979 የኢስላሚክ ሪቮሉሽን በፊት ከአሜሪካ የገዛቻቸውን የተለያዩ የጦር ጀቶች የጦር መሳሪያዎች ምናምን ስቲል እስካሁን ድረስ ትጠቀማቸዋለች። እነ F4 ፋንተም እነ C-130 አሁን ደግሞ F-14 የእስራኤል ኤርፎርስ አንድ ቪዲዮ ትናንትና ሪሊዝ አድርገው ነበር። እነዚህ 2 ጀቶች ዲስትሮይ ሲሆኑ ወር ደግሞ ሲመቱ ማለት ነው። እንደምታዩት የሆነ ካይንድ ኦፍ አሚኒሽን ሲጣልባቸው F-14 ናቸው እነዚህ። ኢትስ አን ኢንፍራሬድ ቪዲዮ ዲስትሮይ ሲሆኑ እና ነገሩ ምንድነው ያው F-35 ጀቶች መተንጥለናል ምናምን እያሉ የኢራን ገቨርንመንት በሚያወሩበት ሰዓት ላይ እንደዚህ ነው ፕሩፍ ማቅረብ ያለባችሁ ብለው ነበር ያቀረቡት የእስራኤል ኤርፎርስ ማለት ነው። ያው ተመቶ ሊሆን ይችላል F-35 F-35 ተመቶ ሊሆን ይችላል አይታወቅም እስካሁን ድረስ ግን ያው መተናል ብለው ያወጡት ክሌም it could be a propaganda። F-35 ዓለም ላይ እንደሚታወቀው ከሆነ it's undisputed እስካሁን ድረስ ተመቶ አያውቅም። የተለያዩ ኮንፍሊክቶች ላይ ተሳትፎ ቢያውቅም እስካሁን ድረስ ተመቶ አያውቅም በጠላት ማለት ነው። ይህ ተመታ ማለት አንደኛ አሜሪካ ትጎዳለች፣ ሁለተኛ እስራኤል ትጎዳለች፣ ሶስተኛ የጀቱ አምራች ሎኪድ ማርቲን ይጎዳል። ባለፈው የፓኪስታንና የህንድ ጦርነት ላይ እንዳየነው ከሆነ የህንድ የምጠቀምበት የፈረንሳዩ ጀት ተመቶ ሲጣል በፓኪስታን ኤርፎርስ አክቹሊ ኮንፈርም ሲደረግ እንዴት የዲሶልት ረፋል ወር ደግሞ የዲሶልት የሚባለው ካምፓኒ እንዴት እንዳሽቆለቆለ አይታችሁታል። ስቶኩ ያው እንደዚህ አድርጋችሁ ነው ማሳየት ያለባችሁ የሚል አይነት መልእክት የያዘ ነበረ ቪዲዮ እንደተመለከት ነው። እና ያው F-14 is just a beautiful aircraft። ስለ ኢራን ኤርፎርስ ደግሞ ትንሽ የምትፈልጉ ከሆነ አሳውቁኝ። ስለ ኢራን ኤርፎርስ ለሚጠቀማቸው ኢኩዊፕመንቶች እና አሁን ስላለው ኬፓቢሊቲ እንድሰራላችሁ ከፈለጋችሁ አሳውቁኝ። ኦኬ there's been an update ከነጋ በኋላ ከኢራን የመጡ ባሊስቲክ ሚሳይሎች በኖርዘርን እስራኤል ላይ ኢምፓክት ማድረሳቸው ነው ደግሞ መፈናታቸው እየተነገረ ነው። 30 ደቂቃ በፊት ነበር እንግዲህ እነዚህ ሳይረኖች የተሰሙት በኖርዘርን እስራኤል ላይ ወደ ሼልተራቸው እንዲገቡ ሰዎች እና እስካሁን ድረስ ሪፖርትሊ 2 ቦታዎች ስትራክ ተደርገው 2 ቦታዎች ተመተዋል። አንደኛው ቴል አቪቭ ውስጥ የሚገኝ እንደዚህ የሬዚደንሻል ቦታ ነው። እንደዚህ የቶል አፓርትመንት ቦታ ላይ የተመታው ማንን አሳሲኔት ለማድረግ እንደሆነ አይታወቅም። ሁለተኛው ደግሞ እንደዚህ በቴል አቪቭ አቅራቢያ ባለ አንድ የባስ ስቴሽን ላይ ደግሞ የባሶች ማቆሚያ የባስ ዲፖ ላይ ነው እንደዚህ ጥቃት የደረሰው። እንደተመለከቱት ሰቨራል በቁጥር የሚቆጠሩ 3-4 የሚሆኑ ባሶች በሳት ተያይዘዋል። ፋየር ፋይተሮችም እንደዚህ ለማጥፋት ከፍተኛ ርብርብ እያደረጉ እንደሆነ የተነገረ ያለው። ኢብታሃን በሚባል በእስራኤል ውስጥ የሚገኝ ኢብታሃን በሚባል ሴንትራል እስራኤል ላይ የሚገኝ አንድ ከተማ ደግሞ እንደዚህ አይነት የባሊስቲክ ሚሳይል ኦር ደግሞ የኢንተርሴፕተሩ ነቅሎ ወድቆ ነበረ። ሜቢ የተሰ ቡስተር ኦር ደግሞ የተሰ ፓርት ኦፍ ደ ሚሳይል እና ተብሎ ወድቆ ነበር። ኢንተርሴፕት ሲደረግ ተመቶ ወድቆ ይሆን ኦር ደግሞ የራሱ ኢንተርሴፕተሩ እንትን ነው አይታወቅም። ማይ ጌስ ኢዝ ላይክ ደ ባሊስቲክ ሚሳይል ቢካዝ በጣም ትልቅ ነው። ከመኪናው ከጎኑ ካለው ጋር ተንዘዝሩት ከመኪናው ጋር በጣም ትልቅ ነው እና ያው አየር ላይ ተመታ አየር ላይ ከሸፈ ባሊስቲክ ሚሳይል ወድቆ ነው። ያው ከቀን ወደ ቀን የእስራኤል የእንትኖች የኤር ዲፌንሶች እየቀነሱ ነው ፐርፎርማንሳቸው። ያው እንግዲህ እስካሁን ድረስ ኢራን በቀን አታኮች አድርጋ አታውቅም ነበረ እስራኤል ላይ። ይሄ የመጀመሪያው መሰለኝ። እንግዲህ ጥቃቱ የሚቀጥል ከሆነ የምንመለከት ይሆናል። በዚህ ብቻ ካበቃም ደግሞ እንደዚሁ የምንመለከት ይሆናል።
I'll keep you updated. There was a strike አሁን ከጥቂት ሰዓታት በፊት በሞሳድ ሄድኳርተር አካባቢ there was a strike እና የሞሳድ ሄድኳርተር ተመቷል። ያው ከኦፊሻል የእስራኤል ሚዲያ ምንም የወጣ ነገር የለም ስለዚህ ነገር የእምነትም የክደት ቃላቸውንም አላሳወቁም። obviously ግን ቦታው ላይ ከተቀረጹ ቪዲዮዎች እና ከተነሱ ፎቶዎች አንዳንድ በትዊተር እና በቲክቶክ ላይ ያሉ ጂኦሎኬተሮች ጂኦሎኬሽን ሰርተው ነበረ። ጂኦሎኬሽን ማለት ነው ከምታዩት አካባቢና ከተቀረጸበት አንግል ያለበትን ቦታ ዲተርም እና ዲፋይን ማድረግ ማለት ነው። ሶ ሄድኳርተሩ ይሄውና ቪዲዮ የተቀረጹበት ቦታ ይሄውና ከዚህ ነው ቪዲዮ የተቀረጸውና እዚህ ጋር ነበር ስትራይክ የነበረው። ያላችሁ ሞር ክሎዘር እንዲታይ እዚህ ጋር አንድ ረጅም ፎቅ አለ። ከሱ ጋር ነው እንግዲህ ብዙዎቻችሁ ያያችሁት ቪዲዮ እዚህ ረጅም ፎቁ ጋር ስትራይክ የተደረገ ነው። እዚህ ጋር ሌሎች ሳይቶች አሉ። አንድ እዚህ ጋር አለ ማለት ነው። ስለዚህ ቪዲዮ የተቀረጸው ከዚህ አካባቢ ወደዚህ ካለ አካባቢ ነው ቪዲዮ የተቀረጸውና ሞሳድ ሄድኳርተር ይኸውና ለሞሳድ ሄድኳርተር ቅርብ የነበረው ባሊስቲክ ሚሳይል አታክ የነበረው እዚህ ጋር ነው። ኦልሞስት የ600 ሜትር ልዩነት አለው። ያው ከረንትሊ አሁን የወጣው መረጃ ይሄን ነው የሚያሳየው። ተጨማሪ ባሊስቲክ ሚሳይሎች የሚተኮስ ከሆነና የምርም እዚህ ስትራክቸር ላይ ጥቃትና ጉዳት ደርሶበት ከሆነ ከጥቂት ሰዓታት ወይ ደግሞ ከጥቂት ጊዜያት በኋላ የሚወጣ ይሆናል። እስካሁን ያለው መረጃ ይሄ ነው። በ600 ሜትር ርቀት ላይ ነው ያረፈው። እስራኤል አሁንም የኢራን ዋና ጀነራሎችና ዋና የጦር አመራሮችን መግደል አሁንም አላቆመችም። ከ3 ቀናት በፊት ማለትም ቅዳሜ ዕለት ተሹመው የነበሩት በፊት በነበሩት ሰው የተሹመው የነበሩትን ጀነራል ዛሬ መግደላቸው ታውቋል። ጀነራል አሊ ሻድማኒ ይባላሉ። የኢራን አርምድ ፎርስ እና የአይአርጂሲ የኢራን ሚሊታሪና የኢራን ሪቮሉሽነሪ ጋርድ ኮር ወይም ደግሞ የብሔራዊ ዘብ የሚባለው እንትን ኮማንደር ተደርገው ተሹመው ነበረ ከተገደሉ በኋላ። ከሳቸው ቀድሞ የነበሩት ከአመራር ከተገደሉ በኋላ ማለት ነው። ጀነራል ጎላም አሊ ራሺድ ይባሉ ነበር ከሳቸው በፊት የነበሩት የአይአርጂሲ እና የኢራን አርምድ ፎርስ ኮማንደር የነበሩት ማለት ነው። እኚህ ጀነራል የተገደሉት ትናንትና በነበረው ኤር ስትራይክ ነበረ የተገደሉት። የት አካባቢ እንደነበሩ ሲገደሉ ምናምን እስካሁን ድረስ ገልጻል። እንግዲህ ያው ኢራን አንድ ማታማበት ማትቸገርበት ነገር ምንድን ነው? እንደዚህ ቶፕ ጀነራሎች ወይ ደግሞ ቶፕ አመራሮች ሲገደሉ ወዲያው መተካት ነው ማታማበት ነገርና የኚህንም ቦታ የሚተካ ሰው በቅርቡ እንደሚተኩና በቅርቡ እንደሚሾሙ ይጠበቃል። እስራኤል የኢራን ጀነራሎች ላይ እንደዚህ የደረሰች በቀላሉ እንደዚህ የመጣች እየገደለች ለምንድን ነው ኢራን የእስራኤልን ጦር አመራሮችና የእስራኤልን ዋና ሰዎች መግደል ያልቻለችው? አይ ቲንክ ነገሮች አሜሪካ ወደዚህ ጦርነት ጆይን እንደምታረግ ያው ፍንጮች የታዩ ነው። ይህ ዶናልድ ትራምፕ ትሩዝ ሶሻል በሚባለው ራሳቸው በሚቆጣጠሩት የሶሻል ሚዲያ ፕላትፎርማቸው ያጋሩት ነገር ነው። ዩ ኖ ኤግዛክትሊ ዌር ዘ ሶ ኮልድ ሱፕሪም ሊደር ኢዝ ሃይዲንግ። ሶ ኮልድ ማለት ተብዬው ሱፕሪም ሊደር ዶናልድ ትራምፕ is referring to the Ayatollah Ali Khamenei ማለት ነው የኢራን ሱፕሪም ሊደር is an easy target but is safe there። ያው ብንፈልግ እንገለዋለን አይነት ነገር ነው። በተመቱ ከላይ አንኮንዲሽናል ሰሬንደር ወይም ደግሞ ምንም አይነት ቅድመ ሁኔታ የሌለው እጅ መስጠት ሰሬንደር ማድረግ ከኢራን እንደሚጠብቁ ማለት ነው። ከዛ መቀጠል ደግሞ we now have complete and total control of the skies over Iran። እንግዲህ ይሄን ነገር ኮሜንት ባደረጉበት ሰዓት ላይ ይሄን ነገር ትዊት ባደረጉበት ሰዓት ላይ ብዙዎች ዊ የምትለውን ቃል የተነበያት እኛና እስራኤል በሚለው ነበርና በኋላ ላይ ዋይት ሃውስ ኮንፈርም እንዳደረገው ከሆነ ዊ የሚለው ሪፈር ያደርጉት ትራምፕ አሜሪካ ነው ራሷን። there's a chance አሁንም ላይክ አሜሪካ እዚህ እንትን ላይ እዚህ ኦፕሬሽን ላይ ኢንቮልቭ እንደሆነች ዊ ብለው ያስቀምጡት አሜሪካን ከሆነች we have control ካሉ ሙሉ ቁጥጥር ያለን ካሉ ያው አለችበት ስትራይኩ ላይ ማለት ነው። እና እንግሊዝ ከሚገኘው ደግሞ የሮያል ኤር ፎርስ ቤዝ ደግሞ አራት የኤፍ35ኤ የሚባሉትና KC-135 የሚባለው የነዳጅ የሚሞላው አውሮፕላን እንደዚህ ታይተው ነበር ወደ ሚድል ኢስት ሲበሩ። as you can see F-35ዎቹ ላይ ጫፋቸው ዊንጋቸው ቲፕ ላይ ሹል ነገር አለ እና እንደ ስቴልዝ ሞድ ላይ አይደሉም እነዚህ የኤፍ-35ዎች አታክ ሞድ ላይ ናቸው። ስቴልዝ ሞድ ማለት ጠቅላላ ያላቸው ሚሳይል ሆዳቸው ውስጥ ይደብቁና ምንም አይነት ዲቴክሽን አያገኙ ማለት ነው። ግን ክንፋቸው ላይ እንደዚህ ሚሳይሎች ከተገጠሙ ሆዳቸው ውስጥ ያለው ሚሳይል ሞልቶ ክንፋቸው ላይ ገጥሟል። ይሄ ራዳር ላይ ሲግኒፊካንትሊ እንዲታዩ ያደርጋቸዋል። ግን ኢትስ አታክ ሞድ ላይ ናቸው ወይም ደግሞ ጥቃት ሞድ ላይ ናቸው። ፕሮባብሊ ኤም9 ሳይድ ዋይንደር ምናምን ነው የሚሆነው። ይሄ የኤር ቱ ኤር ሚሳይል ነው እና ያው አሜሪካ በሚድል ኢስት ያላትን ፕሬዘንስ በጣም እያጠናከረች እንደሆነ ነው የሚያሳየው። ይሄ እንትና ለስትራይኮችም እንደዚህ የተዘጋጀች እንደሆነ። በተያያዘ ደግሞ የኢራን አዲሱ ቺፍ ኦፍ ስታፍ ወይ ደግሞ ጠቅላይ ኤታማዦር ሹም የሆኑት ሰውዬ በሚዲያ ወጥተው አንድ ነገር ተናግረው ነበር። የተናገሩት ምንድነው? እስካሁን ድረስ የምናደርሳቸው የነበሩት ጥቃቶች ማስጠንቀቂያና ማስፈራሪያዎች ነበሩ። ከዚህ በኋላ እነዚህ ጥቃቶች በኢንተንስ ሆኖ ደግሞ በጣም አስፈሪ ሆኖ ወደ ትክክለኛ ኦፕሬሽን እንገባለን የሚል ማስጠንቀቂያ ሰጥተዋል። ስለዚህ እስካሁን እስራኤል ላይ የተኮሱት ከኢራን እስካሁን እስራኤል ላይ የተኮሱ ሚሳይሎች በሙሉ ምንድናቸው? ማስጠንቀቂያ ናቸው። ገና ምን አይተሽ የሚል ነገር ነው። የእስራኤል ኢንቴሊጀንስ ቢሮዎች እንደሚናገሩት ከሆነ እስካሁን ድረስ ኢራን ከተኮሰቻቸው ሚሳይሎች በተለየ 1800 በላይ የሚሆኑ ባሊስቲክ ሚሳይሎችን ስቶር እንዳደረገችና እንዳስቀመጠች የሚናገሩት 1800 ላይክ ኦል ሁሉም ሎንች ከተደረጉ በጣም ለእስራኤል መጥፎ ቀን ነው። እንዲህም እንኳን እያስፈራሯት እስራኤል ምንም አይነት ጥቃቷን የምታቆም አይነት ነገር አይደለችም። ቴህራን ላይ ከባባድ የሚባሉ ጥቃቶችን እያደረሰች እንደሆነ ተናግሯል። የቴህራን ነዋሪዎች ደግሞ እስካሁን ድረስ ከነበሩ ጥቃቶች በጣም ኢንቴንስ እና በጣም ከባድ የሆነ ጥቃት ነው ዛሬ ስታካሄድ እንደነበረው እየተናገሩ የነበረው። የኢራን አመራሮች የኢራን ኦፊሻሎች እንደሚናገሩት ከሆነ እስራኤልን ከመምታት ይልቅ
የአሜሪካ ቤዞችን በዙሪያችን ያሉ የአሜሪካ ቤዞችን መምታት ለኛ ይቀልናልና አሜሪካ ቀጥታ ዳይሬክት ኢንቮልቭመንት እዚህ ጦርነት ውስጥ የሚኖራት ከሆነ 50,000 የሬሳ ሳጥኖችን ወደ ሀገሯ ይዛ ትገባለች የሚል ከበድ ያለ ማስጠንቀቂያ የሰጡት። 50,000 የሬሳ ሳጥን ማለት በኢራን ዙሪያ በኢራን አቅራቢያ የሚገኙ የአሜሪካ ቤዞች ላይ ያሉ ወታደሮች ማለት ናቸው። የአሜሪካ ወታደሮች እና እነሱ ሙሉ እናጠፋልሻለን፣ እንገልሻለን የሚል ማስጠንቀቂያ ነው እያስተላለፉ ያሉት። ለኢራን ቀላል ነው። እስራኤል ድረስ ከሚልኩ አቅራቢያቸው ያሉ እና ኢራቅ ላይ፣ ካታር ላይ፣ ኩዌት ላይ፣ ጆርዳን ላይ ያሉ የተለያዩ የአሜሪካ ቤዞችና አፍጋኒስታን ላይ ያሉትን ቤዞችን ቢመቱ ይሻላቸዋል። የኢራን ጥቃቶች ደግሞ ዛሬና ትላንትና ትንሽ ቀነስ ብሎ ነበር፣ ጋብ ብሎ ነበር። የሚተኩሳቸው የነበሩት በመቶዎች የሚቆጠሩ ባሊስቲክ ሚሳይሎች ቀንሰው 5፣ 15፣ 10 በዌቭ እያደረጉ ማለት ነው። እንደዛ ነበር ላውንች እያደረጉ የነበረው። ብዙዎች ይሄ ነገር ሲያያይዙት ደግሞ ከምን ጋር ያያያዙት ያው እስራኤል የምታረጋቸው ጥቃቶች መጀመሪያ የምታረጋቸው ጥቃቶች ምንድነው ላውንች ሳይቶቹ ላይ ነው፣ ደግሞ ባሊስቲክ ሚሳይሎች የሚተኮሱበት ሳይቶች ላይ ነው እስራኤል ጥቃት የምታደርገው። ስለዚህ እዛ ሳይት ላይ ጥቃት ከተደረገበት ከዛ ሳይት አይተኮስም ማለት ነው። ሲግኒፊካንትሊ የሚተኮሰውን የሚሳይል መጠን ይቀንሰዋል። ያው ለዛሬ ያለው አዲስ ነገር በዚህ ዙሪያ ይሄ ነው። አዲስ ነገር የሚኖር ከሆነ ከዚህ በኋላ አሳውቃቸዋለሁ። የሆስት ፎሎ ማድረግ እንዳረሱ። ሁለቱም ሀገሮች እርስ በርስ መጠቃቃታቸውን አላቆሙም። በአሁኑ ሰዓት ላይ ኢራንም እያጠቃች ነው የምትገኘው፣ እስራኤልም እያጠቃች ነው የምትገኘው። ግን የየትኛው ሀገር ስትራይክ ጨምሯል፣ ኢንቴንሲቲው ጨምሯል፣ ደግሞ ጥቃቱ ጉዳቱ ጨምሯል ብትሉኝ የእስራኤል ጉዳት ነው ማለት ሲግኒፊካንትሊ። የኢራን ስትራይኮች ደግሞ የኢራን ጥቃቶች በእስራኤል ላይ ያሉ ጥቃቶች በጣም እየቀነሱ ነው የሚገኙት። በፊት ሀንድረድስ ኦፍ ላይክ በመቶዎች የሚቆጠሩ ባሊስቲክ ሚሳይሎችን የሚተኩሱ የነበሩ ሀገሮች አሁን ላይ ቀንሰዋል። 10፣ 15፣ 5 አንዳንዴ ሁሉ የሚተኮሰው there are some ኢምፓክቶች በደንብ አሉ። ግን ያው የእስራኤል ኤር ዲፌንስ እንደዚህ አነስተኛ ታርጌቶች ሲሆኑ የእስራኤል ኤር ዲፌንስ ሞር ኢፌክቲቭ ይሆናል። እነዚህ ነገሮች መምታት ይቀሏል አነስተኛ ሲሆኑ ማለት ነው። አንዳንዶቹ ኢቭን የእስራኤል ኤርስፔስ ውስጥ ሁሉ ሳይገቡ ነው አየር ላይ እየተመቱ እየወደቁ የሚገኙት የነበረው። ግን ከዛ በኋላ ላይክ የተወሰኑ ኮንታክቶች ነበሩ፣ የተወሰኑ የተመቱ ቦታዎች ነበሩ። ኦይል ዲፖ ተመቷል። የነዳጅ ማጣሪያ ሃይፋ የሚገኘው ነዳጅ ማጣሪያ ኦልሞስት ሙሉ በሙሉ ወድሟል ማለት በሚቻል ደረጃ ተመቷል በኢራን ጥቃት። እና ይሄ ነገር እያዳከማት ያለው ደግሞ የኢራንን የሎንቺንግ አቅም እየቀነሰ ያለው ነገር ምንድን ነው ሲባል ብዙ ሰዎች ሲጠይቁ እስራኤል የምታደርገው ፕሪኤምፕቲቭ ስትራይኮች ናቸው። እንግዲህ እስራኤል ወዝ ሂቲንግ የሚሳይል ማምረቻ ቦታዎች፣ የሚሳይል ማከማቻ ቦታዎች፣ የሚሳይል ይሄ ሶሊድ ፊውል ማስቀመጫ ሚሳይሉን ቡስት የሚያደርገው ደግሞ የሚገፋው ሶሊድ ፊውል ማከማቻ ቦታዎች ምናምን ነው እየመታች የምትገኘው። እና የምር ያው ምንም እንኳን እንትን ቢሆንም ፖርታብል ቢሆንም ሚሳይሎቹ ከቦታ ቦታ የተንቀሳቀሱ ቢሆንም የሚተኮሱት አንድ ሎንች ሳይት ይፈልጋሉ፣ የሆነ አንድ የሚቀመጡበት ቦታ ይፈልጋሉ። እና ፕሪካልኩሌት የተደረጉ ቦታዎች አሉ ሎንች የሚያደርጉባቸው። ከዛ ያ ቦታ ዲስትሮይድ ከሆነ ከዛ ቦታ መተኮስ አይችሉም። ስለዚህ they have to find another place። እሱ ደግሞ ጊዜ ይወስዳል፣ ታይም ይወስዳል። ልክ በቃ ሚሳይሎች ተኮሱ እንደምትመለከቱት ዌስተርን እስራኤል ቀይ ነው የሚሆነው እንዳለ እንደምትመለከቱት እያንዳንዱ ቦታ ነው በቃ እንትን የሚቀመጠውና 5 የሆኑ 10 ሚሳይሎች ሁሉም ነው በቃ ሳይር የሚደረገው። የእስራኤል ሰዎች የሮጡ ባንከር ውስጥ ነው የሚገቡት። so this explosion was reported in Tehran። አሁን ቴህራን ውስጥ ሪፖርት የተደረገ ኤክስፕሎዥን ነው። ደግሞ some kind of የሚሳይል ዲፖ ደግሞ ሚሳይል ማከማቻ ሚሳይል ማምረቻና ማከማቻ የአይአርጂሲ የኢራን ሪቮሉሽነሪ ጋርድ ኮርፕ ማለት ነው። ይሄ ደግሞ ኢማም ሁሴን የሚባለው የዩኒቨርሲቲያቸውን በቴህራን ውስጥ የሚገኘው ኢማም ሁሴን የሚባለው ዩኒቨርሲቲ ላይ እንደዚህ ስትራይክ ደርሷል። ያው ሲቪሊያን ስትራክቸር ላይ እንደዚህ ስትራይክ ይደርስ ነው የሚገኘው። ትናንትና ደግሞ አንዳንድ ሩመሮች ነበሩ የሞሳድ ሄድኳርተር ተመቷል ወይ ደግሞ ሞሳድ ዲስትሮይድ ሆኗል የሚሉ እንትኖች እና ያው ጂኦሎኬተሮች ምናምን አይተውት ነበር ሞሳድ ያን ያክል ትልቅ ጉዳት እንዳልደረሰበት እሱ ነገር ደግሞ አስቀምጬላችሁ ነበረ። ሞሳድ ኮሜንታሪ የሚባለው በትዊተር ፔጅ ላይ በኤክስ ላይ የሚገኘው የሞሳድ ኮሜንታሪ ፔጅ ይህን ፖስት ያደርጋል። ኢራን says they hit Mossad buildings in a missile strike. Luckily nobody was there. They're all in Iran. የሞሳድ ሄድኳርተር ተመቷል ተብሏልና ያው ማንም አልተጎዳም። እድለኛነት ሁሉም ያሉት ኢራን ነው። ስለዚህ ማንም አልተጎዳም የሚል ሞኪንግ ወር ደግሞ የቀልድ ፖስት አድርጎ ነበረ። the next 24 up to 48 hours ከ24 እስከ 48 ሰዓት የሚሆነው የኢራንን ፌት ወር ደግሞ የዚህን ጦርነት ፌት ጠቅላላ ዲሳይድ ያደርጋል የሚባል ነገር ነውና ያው የአሜሪካ ሴቶችም ወደ ሚድል ኢስት እየጠጉ ነው። የአሜሪካም ኢንቮልቭመንት ኢሚነንት እየሆነ ነውና I'll keep you updated። በኢራን ሚዲያዎችና በኢራን ስቴት ሚዲያዎችና በኢራን ሶሻል ሚዲያዎች ላይ አንድ ኢንትረስቲንግ የሆነ ፖስት የተደረገ ነበረ። እስቲ ቆይ ላሳያችሁ። ኢራን ባንዲራ ለዚህ ጋር እንደምትመለከቱት የኢራን ሚሊተሪ ነው ኒውክሊየር እና ምን የሚል ካፕሽን አለው መሰላችሁ? ይሄ ፖስት ሜቢ የሚል ነው። ሜቢ ምናልባት የሚል ነው። እንግዲህ የእስራኤሎች ወር ደግሞ ቤንያሚን ኔታንያሁ ከ1990ዎቹ መጀመሪያ ጀምሮ እስካሁን ድረስ ነው እንግዲህ ኢራን ደርሳለች፣ ጫፍ ነች፣ ኒውክሊየር ዌፐንስ ኬፓቢሊቲ ደርስ እንደዚህ ነች እያለ የተባለ የነበረውና እስካሁን እንግዲህ እኔ አለመያዙ ይገርመኛል። እንዴት እርግጠኛ ሆንክ አለመያዙ ልትሉኝ ትችላላችሁ። ኢራን ኒውክሊየር ሚሳይል ኒውክሊየር ፓወር ቢኖራት እስራኤል ደፍራ ታጠቃት በምንም ተአምር። ይህንን በእነንትና ኬዝ ማየት ትችላላችሁ፣ በነ ኖርዝ ኮሪያ ኬዝ ማየት ትችላላችሁ። ኖርዝ ኮሪያ ምን አይነት አንቲ ዌስተርን እንደሆነች ወደ አንቲ አሜሪካ እንደሆነች ታውቃላችሁ። ኒውክሊየር ሚሳይል ስላላት ግን ኖርዝ ኮሪያ ማንም አይጠጋትም፣ ማንም አይደፍራትም። እስራኤሊዝ ኖ ኒውክሊየር ፓወር ደግሞ ኒውክሊየር ሚሳይል ኒውክሊየር ቦምብ ኢራን ፖዘስ ብታደርግ ኔክስት ዴይ የእስራኤል አግሬሽን ላይ ኔክስት ዴይ ኢራን እንደምትጠቀሙ ያውቃሉ። በምንም ታምር ጥቃት አይፈጽሙባትም ነበረ። ሶ ላይክ ስቲል
የላትም ወደሚለው ኮንክሉዥን የሚሄድበት እሱ ነው። ግን አሁን ይህን የሶሻል ሚዲያ ፖስት ሳይሆን ደግሞ ወደ መጠራጠር ገባው። የምርም እነዚህ ሰዎች በስትራይኩ ስር እየሰሩት ነው ስራቸውን ወይስ ደግሞ ቤንያሚን ኔታንያሁ እንዳለው ኒውክሌር ፓወር ለመያዝ ጥቂት ቀናት ነው የቀራቸው ይይዙታል ወይ ኦር ደግሞ የኒውክሌር ቦምባቸውን እስራኤል ላይ ይጠቀሙታል ወይ? ለማንኛውም አንድ ሳላደንቅ ማላልፈው ደግሞ የኢራን ሚሊተሪ ደግሞ የኢራን ሚሊተሪ ኮሜንታተር የሆነው በትዊተር ላይ ያለው ፔጅን ኮንትሮል የሚያደርገው ሰውዬ ብቃት ነው ሳላደንቅ ማላልፈው። እንደ ኢራን ሚሊተሪ ፔጅ ትዊተር ላይ እንዳለው የሚያዝናናኝ የሚያፍታታኝ እንትን የለም። ጥቃቶች ሊደርሱ ሲሉ በእስራኤል ጥቃቶች ሊደርሱ ሲሉ ታይም ቱ ኪል ሰምራት ወይ ደግሞ አይጦችን የመግደል ሰዓት እያለ we have arrived ደርሰናል እያለ ሚሳይሎች በሚደርሱበት ሰዓት እኩል ነው። በነገራችን ልክ ሚሳይሎች ደረሱ ፈነዱ ሲባል we have arrived የሚል ፖስት ታገኛላችሁ። እዛ ደግሞ ብዙ ሰው ደግሞ አንድ ሲነጋገርበት የነበረው everyone will feel it or ደግሞ ሁሉም ሰው ይሰማዋል፣ ሁሉም ሰው ይታወቀዋል የሚል ነገር ነውና እሱንም ፖስት አድርጎ ብዙ ሰዎችን እያነጋገረ የነበረ የትዊተር ፓን ሃንድል ነው። as always I'll keep you updated ፎሎ። አንድ ደግሞ ለእስራኤል በጣም ችግር የሚሆንባት ነገር ምንድነው ታውቃላችሁ? ኮስት ለዚህ ጦርነት የምታወጣው ኮስት። አንድ የኢራን ሚሳኤል ውድ ከተባለ ማክሲመም ከተባለ 250,000 የአሜሪካን ዶላር ነው የሚያወጡበት ኢራኖች። አንድ ደግሞ የእስራኤል ኢንተርሴፕተር ሚሳኤል ወይ ደግሞ ለዛ ባሊስቲክ ሚሳኤል ለመመለስ የሚተኮሰው ኢንተርሴፕተር ሚሳኤል ደግሞ ዝቅተኛው የሚባለው 750,000 እስከ 1 ሚሊዮን የአሜሪካን ዶላር ነው። ሶ አንድ ኢንተርሴፕሽን ሲተኮስ አንድ ሚሳኤል ላይ ሚሳኤል መጣ አይደለ? ባሊስቲክ ሚሳኤል እሱ ላይ ኢንተርሴፕት ለማድረግ ኢንተርሴፕሽን ሲተኮስ ሁለት ሚሳኤሎች የሚተኮሱት ኢትስ አ ፕሮሲጀር። ኢንተርሴፕሽን ሲሆን ሁለት ሚሳኤል የሚተኮሰው ሁሌ ጀት ላይ የሚሆን ምን ላይ የሚሆን ሁለት የሚተኮሰው ለአንድ ታርጌት። ምናልባት ያኛው ሚስ ቢያደርገው ያኛው ቢስተው ይሄኛው እንዲመታው ማለት ሁለት የሚተኮስ ስለዚህ $100,000 ሲተኮስ ከዚህ ስንት ነው የሚሄደው? $2 ሚሊዮን ዶላር ሄዶም ሊስተው ይችላል። ሄዶ ኢምፓክት ያደርሳል ማለት ነው። ስለዚህ ኦን ደ ሎንግ ተርም ብንመለከተው ኦን ደ ሎንግ ተርም ብናየው ይሄ የገንዘብ ኪሳራ በጣም ትልቅ የገንዘብ ኪሳራ ፌስ ልታደርግ የምትችለው እስራኤል ነች። ከዚህ የኢራን ሚሳይሎች ኤፌክቲቭ ናቸው፣ ቺፕ ናቸው፣ ለመስራት ኢራን ድጋሚ ለመስራትም ቀላል ነው። የኦን ዘ አዘር ሃንድ የእስራኤል ሚሳይሎች የእስራኤል ኢንተርሴፕተሮች ደግሞ ጊዜ የሚፈልጉ ገንዘብ የሚፈልጉ ረጅም ጊዜ በአመት ማክሲመም ቢበዛ አሁን አሜሪካ የምታመርታቸው ነታድ የሚባሉት አሜሪካ የምታመርታቸው ኢንተርሴፕተር ሚሳይሎች በአመት 20 ምናምን ነው የሚያመርቱት ኦር ከ20 ምናምን እስከ 60 ምናምን የሚያመርቱት 60 ምናምን ለአንድ ቀን ኢንተርሴፕሽን እንኳን አይሆንም። ለኢራን ለምትተኩሰው ለአንድ ቀን ኢንተርሴፕሽን እንኳን አይሆንም። ኦን ደ ሎንግ ተርም ካየነው ገንዘብ በጣም የምትበላው እስራኤል ነች። ብቻ እስቲ ዊልሲ እስራኤሎች አንሊሚትድ ገንዘብ እንዳላቸው ነው የሚታወቀው። እንግዲህ እስቲ ዊልሲ ገንዘባቸው ያልቃል ወይስ ቀድሞ የኢራን ሚሳይል ያልቃል? ሶ ኢራኖች ሲግኒፊካንት የሆነ ጥቃት ሲያደርሱና ያን ነገር ኮንፈርም ሲያደርጉላችሁ በቪዲዮ ነው ቀርጸው ሁሉ የሚያስቀምጥላችሁ የሆነ ነገር ሲያደርሱ ማለት ነው። ዛሬ የእስራኤልን አንድ አሪፍ የሚባል ትልቅ የሚባል የስለላ ድሮን ጥለው ከተማቸው ላይ የቀረጹትን ቪዲዮ ላሳያችሁ። ይሁና ድሮኑ ኢስፋሃን የምትባል ቦታ ላይ ለመተካት የሆና ሪፖርተሩ ድሮኑ ይኸውላችሁ ሄርሜስ 900 ይባላል። ሄርሜስ 9 የሄርሜስ 450 ተከታይ ነው። ሄርሜስ 450 የሚባል ነበረው ከዚህ ቀደም የነበረው በዓለም ላይ ዋን ኦፍ ዘ ሞስት ዋይድሊ ዩዝድ ከሚባሉ የኮንሳንስ ድሮኖች መካከል የሚጠቀስ ነው። የእስራኤል ስሪት ነው። እስራኤል ይህን ድሮን የምጠቀምበት ነው ለስትራይክም ትጠቀምበታለች፣ ለማጥቃት ትጠቀምበታለች፣ ግን ፕራይመርሊ ለስለላ የምጠቀምበት። ስለዚህ ስለላ አሁን ይሄ ድሮን ሄዶ ሰልላቸዋል፣ ቦታዎቹን ኮንፈርም ያደርግላቸዋል። ከዛ ደግሞ ተከትሎ ጀቶቹ መጥተው ጥቃታቸውን ይሰራሉ ማለት ነው። እና አንዱ ከ10 ሚሊዮን እስከ 20 ሚሊዮን ዶላር አካባቢ ነው የሚያወጣው። ኦልሞስት ወደ 36 ሰዓት የበረራ ሰዓት አለው። ኬፓብል ከሚባሉ ድሮኖች መካከል የሚጠቀስ ነው። 36 ሰዓት 9000 ኪሎ ሜትር አካባቢ መብረር የሚችል ኢራኖች ይሄ ነገር ሲመቱት ከአየር ላይ ሲመቱት ወድቆ ተከስክሰው አሳይተውታል። በቃ በስነስርዓት ይኸውና መታ ነው የሚል ፕሩፍ ነው ያስቀምጡት። እና እንደነገርኳችሁ ጦርነት ላይ ፕሮፓጋንዳ ማተር ያደርጋል። እንደዚህ አይነት ፕሩፎችን ማተር ያደርጋሉ። አንዳንዴ እንደዚህ ተመተው ወደቁ ምናምን ሲባሉ እንደዚህ አይነት ፕሩፍ ካልመጡ በስተቀር ፕሮፓጋንዳ ሊሆኑበት የሚችሉበት ቻንስ ትልቅ ነው። ለምሳሌ F-35 ተመታ የተባለው F-35 እና F-15 እና F-16 ሳይመቱ ሞር ቨልነብል ወይም ደግሞ ለመመታት ቅርብ የሆኑት ፕሌኖች ሳይመቱ F-35 ተመታ የተባለ ሲወራ ነበር። F-35 ቢመታ ሙሉ የኢራን ሚዲያ ነበር የሚከበው ሳይቱን መጥቶ ይኸውና እየተባለ ማለት ነው። ለማንኛውም የእስራኤል ኤርፎርስ ዛሬ 10 ሚሊዮን ከ10 ሚሊዮን እስከ 20 ሚሊዮን ዶላር የሚሆን ኪሳራ ገጥሞታል።